ትምህርት ቤት ስንማር ምንድነው የተባልን የተነገረው ምትኮርጅ ከሆነ አንተ ወረስ ተማረ ፓኒሽ ነው የምትቀበለው። በቃ ሰው እኔ ከ3 ዓመት በላይ ተቀጥሮ እንዳይሰራ ሪኮመንድ አደርጋለሁ። እኔ የምኖረው ላይ እኔ የማውቀው ማለት ኤክስተርናሊ ተነግሮክ የምትገባው ነገር እና ኦን ዘ ግራውንድ የምታገኘው ነገር ቶታሊ ዲፍረንት። የሆነ መስሪያ ቤት ተቀጥረህ ስትሰራ አብዛኛውን ሪስኩን የሚወስድልህ መሰራበት ድርጅት። አሁን ላይ አብዛኛው ነገርኛ ትክክል ናቸው ብለን የተቀበልናቸው ነገሮች ፖሊስ ናቸው። በቃ እኔ አሁን የዚህ ፖድካስት ራሱ ትልቁ ነገር ይሄ ነው የሚሆነው። ዮናታን አምሳሉ ኮንተንት ክሬተር ዲጂታል ማርኬቲንግ ላይ እየሰራ የሚገኝ የዛሬው እንግዳችን ነው። መልካም ቆይታ። ዮናታን ጥሬን አክብረህ ስለመጣህ እጅግ አመሰግናለሁ። እስቲ ራስን አስተዋውቅልኝ። ስሜ ዮናታን ይባላል። አሁን ለከረንትሊ ዲጂታል ማርኬቲንግ ስፔስ ውስጥ ነው እየሰራሁ ያለሁት። አስተዳደጌ ኦልሬዲ የተወለድኩት እንጅባራ የሚባል ከተማ ነው። ዜን እዛ ከተወለድኩ በኋላ የመጀመሪያ ዲግሪን ኮምፒውተር ሳይንስ ነው ግራጁዌት ያደረግኩት። ሁለተኛ ዲግሪን ደግሞ ኤምቢኤ ነው ግራጁዌት ያደረግኩት። የዋንጫውን ተመራቂ ነበርኩ። ዮናታን ልጅነቱ ምን ይመስል ነበር? አካዳሚካሊ በጣም ጥሩ ፐርፎርም ያደረግ ልጅ ነበርኩ። ሞር ኦፍ ፎከስ ትምህርት ላይ ነበር የነበረው። ከዛ በኋላ 12ኛ ክፍል ጥሩ ውጤት በማምጣት ኮምፒውተር ሳይንስ ጆይን አደረግኩ። ኮምፒውተር ሳይንስም ጥሩ ግሬድ ነበረኝ የነበረው 3.9 ነበረ። ከዛ በኋላ ደግሞ ሁለተኛ ዲግሪ መማር ነበረብኝ። እሱንም ኤምቢኤ ነው የተማርኩት። እሱም ላይ ስትሬት ፎር ነበር። የዋንጫ ተመራቂ ነበርኩ። በጣም አሪፍ። ከትምህርት ወጥተህ ስራ ወዲያው አገኘ ወይስ እንዴት? ቻሌንጅ አላጋጠመም? አሁን ኢትዮጵያ ውስጥ በጣም ብዙ ሰዎች ግራጁዌት ያደርጋሉ። ስራ መፈለጉ በጣም ትልቅ ቦሪንግ ነው የሚሆነው። በጣም ቻሌንጂንግ ሆኗል። ነገር ግን ግራጁዌትም ካደረጉ ትንሽ ቆየት ስላልኩኝ ፕላስ ደግሞ ጥሩ ግሬድም ስለነበረኝ እዛው የተማርኩበት ግቢ ነበረ ሌክቸር የሆንኩት። እያስተማርኩ ነበር። ኦልሞስት ለ1 ዓመት ያክል አስተምሬያለሁ። እዛው ተማርክበት ጋር? እዛ የተማርኩበት ጋር ማለት ነው። ኦልሞስት 3.9 አካባቢ ስለነበረ ጥሩም ፐርፎርም ስላደረግ እዛው ነበረ። ኦልሞስት ግራጁዌት አድርጌ መሀል ላይ ቆየሁት 2 ወር አካባቢ ነው። ከዛ በኋላ እዛው ነበር ክላስ የጀመርኩት ማስተማር ማለት ነው። እዛ ደግሞ እያስተማርኩ አዘ ሴም ታይም ደግሞ የሆነ ባንክ ኔትወርክ ኢንጂነሪንግ ፖዚሽን አውጥቶ ነበረ። እዛ ባንክ ላይ ደግሞ 2 ሰው ነበር የሚፈልገው ባይ ዲፎልት። ስወዳደር ሁለተኛውን ያለፍኩ ያው ባንክ ጆይን አደረግኩ ማለት ነው። አሴ ኔትወርክ ኢንጂነር። ባንክ ቤት እንዴት ታየዋለህ ስራው? ባንክ መግባት በጣም ነበር የምፈልገው። በጣም ፓሽኔት ነበር ባንክ መስራት። ከዛ በፊት ማውቃቸው ልጆች ነበሩ ባንክ ውስጥ ገብተው ቤት መኪና ምናምን የገዙ ሰዎችን ስለማይ እኔም ትልቁ ዊሽ የነበረው ባንክ ገባለሁ፣ ከዛ በኋላ ቤት ገዛለሁ፣ መኪና ገዛለሁ ነበር ድሪሜ። ከገባሁ በኋላ ብዙ ነገሮች እንዳገኘኋቸው አይደለም የሚሆነው። ለምን? ጥሩ ኢንካም የሚገኝበት ያ ሴክተር እና ለምን ያ ኢትዲፔንድ ሰሆን አደለ። ምክንያቱም አሁን ሁላችንም ኢንላይፍ የምንፈልገው ነገር አለ። እኔ ደግሞ ቁጭ ብሎ ምናምን ጠዋት ገብቶ እስከ ማታ ድረስ ሰርቶ ከዛ በኋላ ዘንድ ኦፍ ዘመንዝ የምታገኘው ገንዘብ አለ። አሁን ላይ ላይፍ እንታውቀዋለህ። በጣም ወጣት ስትሆን በጣም ብዙ ኤክስፔንሶች ይኖራሉ። ሶሻል ላይፍ የሚባል ነገር አለ። የባንክ ስራ ደግሞ ባይ ዲፎልት ጠዋት ትገባለህ፣ እስከ ቅዳሜ ነው የምትሰራው። ዘንድ ኦፍ ዘመንዝ ደግሞ የሆነ ያክል የምታገኘው ገንዘብ አለ። ኤክስፔክት አድርገህ የገባኸው ነገር አለ። ኮሚኒቲው ኤክስፔክት የሚያደርገው ነገር ደግሞ አለ። ባንክ ነው የምትሰራው ሲባል ቤት አትገዛ መኪና አትገዛ ምናምን ይልሃል። እና እኔ የምኖረው ላይፍ እኔ የማውቀው ማለት ኤክስተርናሊ ተነግሮክ የምትገባው ነገር እና ኦን ዘ ግራውንድ የምታገኘው ነገር ቶታሊ ዲፍረንት። የመጀመሪያ ዓመት ላይ በጣም ፓሽኔትድ ሁኜ የሰራው፣ ሁለተኛ ዓመት ላይ ግን ስራው እየደበረኝ ስራ ቦታ መሄድ በጣም እያስጠላኝ መምጣት ጀመርኩ። ኢንካሙ ነው ያሳሰበህ? አንደኛ ኢንካሙ ነው። ያኔ 25 ሺህ ብር ምናምን አካባቢ ነበር የሚከፍሉ ግሮስ። ከዛ ግን ተቆራጡ 17 ምናምን አካባቢ ነው የሚከፈለው። 17 ሺህ ብር አካባቢ እና 17 ሺህ ብር ቤት ኪራይ ከፍለህበት ወጣትነት ለብሰህ ምናምን በልተህበት ምናምን አይበቃም። ፕላስ ደግሞ የሆነ ኢንፍሉዌንስ ትደረጋለህ። እኔ ባይ ዲፎልት ማገኛቸው ጓደኞቼ ቢዝነስ ላይ ያሉ ሰዎች ናቸው እና እነሱ ሰርተው የሚያገኙትን ገንዘብ ሳስብ፣ እኔ ደግሞ በኤጁኬሽናል ጆርኒ የመጣሁበትን የምሰራውን ነገር ሳስብ ምንም በቃ ማች ሊያደርግልኝ ውላ አልቻለም። እና ከዛ በቃ አይ ሃቭ ቱ ሊቭ የሚሉ ኦፕሽኖችን ፊገር አውት ማድረግ ጀመርኩ ማለት ነው። ባንክ ቤት ገብተህ ለምሳሌ ብድር በቀላሉ ይገኛል፣ መኪና ይገዛል፣ ቤት ይገዛል ይባላል ስንሰማና አልገዛም ነበር። እሱ ማለት የገዙ ሰዎች አሉ በደንብ። ባንክ ባይዜ በጣም የጠቀማቸው ሰዎች አሉ። የኛ ሀገር ባንክ አንድ ቤት በአንድ መኪና ብቻ አለን፣ በጣም ብዙ ቤት ብዙ መኪና ያላቸው ሰዎች አሉ። ግን እኛ አንፎርቹኔትሊ እኔ ስገባ የሆነ ህግ ወጥቶ ነበረ፣ ሊኩዊዲቲ ምናምን የሚል ህግ ወጥቶ ነበርና ባንኮች ከሆነ ሊሚት በላይ እንዳያበድሩ ቤት መኪና ምናምን እንደ ሌክዠሪ ምናምን ተቆጥሮ የሆነ ተከልክሎ ነበር የሆነ ታይም ለኛ ስንገባና፣ አንደኛ እሱ ነገር በጣም ሊሚት አደረገኝ። ሁለተኛ ደግሞ ፍሬሽ ሆነ ስትገባ በደሞዝ ስኬል ነው ብድር የምትወስደው። የእኔ ደሞዝ ስኬል ያን ያክል ብዙ ነገር ለመበደር ያበቃል ነበረ። ትንሽ ነው። ቤት መኪና በጣም ኢንፍሌት ያደረገበት ታይም ነበረ። መግዛት አትችልም። ፕላስ ደግሞ ሳስበው
እዛ ተቀጥሮ የሚሰራበት ቦታ ላይ አሉ የኔ አለቃ ዜን የሱ ሃይራርኪካሊ ሳያቸው ዛር ኖት ሃፒ በሚኖሩት ላይፍ። ምክንያቱም ላይፍ ሎንግ እዛ ነው የምትኖረው 25 ዓመት ምናምን ነው ያለህን ብድር ምናምን ከፍለህ የምትጨርሰው እና እኔ ደግሞ ሳስበው ጠዋት ገብቼ እስከ ማታ እየሰራው ላይፍ ሎንግ እዛ ታስሮ መኖሩ ራሱ ሌላ ጥያቄ ሲሆንብኝ ቢሰጡኝ ራሱ እንደማልወስደው አይነት ዲሲሽን ላይ መድረስ ጀመርኩኝና አይደለም ቤት አይደለም መኪና አስቸጋሪ ነበር። በጣም አሪፍ። አሁን ከባንክ ቤት እንደወጣህ አይቻለሁ ኮንተንት ላይ እና ባንክ ቤት መግባት በጣም ሌክዠሪ በጣም ማይገኝ ሰዓት ነው አሁን ሰዓት ለማንኛችንም እና አንተ አልፈራህም ባንክ ቤት ጥለህ ለመውጣት ይሄን ያክል ስራ? አልፈራሁም ማለት አልችልም። የሆነ ፓርት የሚያስፈራ ነገር አለ። ምክንያቱም ምን መሰለህ ታዲያ አሁን የሆነ መስሪያ ቤት ተቀጥረህ ስትሰራ ኖት ኦንሊ ባንክ የሆነ መስሪያ ቤት ተቀጥረህ ስትሰራ አብዛኛውን ሪስኩን የሚወስድልህ መሰራበት ድርጅት ነው። ለምሳሌ ባንክ ስትሰራ ባንኩ ከሰረ አገኘ ያንተ ሪስፖንሲቢሊቲ አይደለም። መስራት ያለብን ነገር ትሰራለህ። ከዛ እንደው ዘመን ዚሆን ያክል ገንዘብ እንደሚከፈልህ ታውቃለህ። አለመክፈል አይቻልም። አንተ ግን ከዛ ወጥተህ ስትወጣና በራስህ ነገሮች ፊገር አውት ለማድረግ ስትሞክር ሪስክ አለው። ምክንያቱም መብላት አለብህ፣ መጠጣት አለብህ፣ ቤት ኪራይ መክፈል አለብህ፣ መልበስ አለብህ። ቤተሰብ ድጋሚ አትጠይቅም እና እነኛን ሪስኮች ለመውሰድ በጣም ያስፈራ ነበረ። ግን እኔ በቃ በጣም ይሄ ፑሽ ያደረገኝ ነበር። እንደወጣም ያደረጉ ፋክተሮች ነበሩ። ከዛ በፊት ሜይ ቢ አንድ ክሊር አውት ለማድረግ ያክል እኔ ስወጣ ዝም ብዬ ዘው ብዬ አይደለም የወጣሁት። በቃ በምን አይነት ሚኒስ ነው የማወጣው? እጄ ጋር ምንም አይነት ገንዘብ የለም። ኢቨን ያለኝን ኤክስፔሪንስ ከበር ማድረግ አልችልም ብያለሁ። ስለዚህ እንዴት ነው መውጣት የምችለው ብዬ ሳስብ በጣም የተለያዩ ኮንቴንቶችን ኮንሱም ማድረግ ነበር። ዩቲዩብ ላይ ምናምን ፎሎ ማድረጋቸው ኮንቴንት ክሬተሮች ነበሩ። እነሱ የሄድኩበት ጆርኒ ሳየው ምንም ነገር አልነበራቸውም። የሆነ ነገሮችን አቺቭ ሲያደርጉ ያለው እና ዜን ቁጭ አድርጌ ራሴ ስኪል ዴቨሎፕ ማድረግ አለብኝ የሚል ዲሲሽን ላይ ደረስኩ። ዜን እዛው ባንክ ውስጥ እያለው ምን ማድረግ ጀመርኩ? ዲጂታል ማርኬቲንግ ራሴን አስተማርኩ። ፓራሊ ማለት ነው። ዲጂታል ማርኬቲንግ ጀመርኩ። ፕላስ ደግሞ እንደ ሳይድ ቢዝነስ እዛው ዲጂታል ማርኬቲንግ እየሰራው ማገኘው ገንዘብ ባንክ ውስጥ በቃ 8 ሰዓት ቁጭ ብዬ ከምሰራው ተቀጥሬ ከምሰራው ደግሞ የተሻለ ፓርታይም ወጣ ብለህ መሰራት ትችላለች። በቃ ወጣ ብዬ እሰራለሁ። አንዳንድ ክላይንቶችን አግኝቼ እንትን እላለሁ። ማታ ከስራ ከወጣሁ በኋላ እሰራለሁ። እነኛ ማገኛቸው ገንዘቦች በጣም እየጣፈጡ ይመጡ። ከዛ ሊቭ አውት ማድረግ አለብኝ የሚል ዲሲሽን ውስጥ ገባሁ። ፕላስ ደግሞ ይሄ እንኳ ፌል ቢያደርግና ቶሎ ሰክሲድ ባላደርግ ፓራላይ ደግሞ ቲቶሪንግ ጀመርኩ። ተማሪዎችን ቲቶር ማድረግ ማለት ነው። ምክንያቱም እኔ አካዳሚካሊ አሪፍ ነው ፐርፎርም እያደረኩ የመጣሁት። ኦልሬዲ ዊትነስ አለኝ። ማስተርስ ተምሬያለሁ። የዋንጫ ተመራቂ ነበርኩና የሆነ ሰዎች ሪች አውት ሳደርግ እምቢ ማለት አይችሉም። ስለዚህ በጣም ብዙ ራሴ ቲቶር ማድረጋቸው ልጆች አሉ። በአጠገቤ ደግሞ ቲቶር የሚያደርጉልኝ ልጆች ሌሎቹ ራሱ ሀየር ማድረግ ጀመርኩ። አስቡ። ስለዚህ ዲጂታል ማርኬቲንግ ሰራለሁ፣ በዚህ ሳይድ ደግሞ ቲቶሪንግ እኔም ሰራለሁ፣ ሌሎች ሰዎችም አሰራለሁ። እና በቃ ኮንፊደንስ ሰጠኝ። ሪዛይን አድርጌ ወጣሁ። ኢቨን እንዲሁም እኔ ስወጣ እዛው ባንክ ውስጥ ያሉ ላይ ሃይራርኪ ድረስ ያሉ ሰዎች ጠርተው አናግረውኛል። ምክንያቱም ለምን ትወጣለህ? ተመልሰህ ትመጣለህ ተው ማለት ይሆናል አይደል? ማለት ትለምነኛለህ ተመልሰህ። የምሬን ነው ማለት እንዴት ያመመኝ ሁላ መሰላቸው። ግን እኮ እኔ ሲመስለኝ እሱ ብዙ ሰው ፊልም የሚያደርገው አንተ ሱቅ ስትጀምር እኔ ሱቅ የሆነ ሱፐርማርኬት ያንተ ሱፐርማርኬት ሲሆን እኮ ነው ፊልም እናደርገው። የኔ ችሎታ የሚያስደስተኝ ምንድን ነው የሚለውን እችን ነገር ባውቅ ፊልም ላይሆን ይችላል። ግን በብዛት ፊልም ያደርገው ሰው በዚህ ምክንያት ይመስለኛል። አብሶሉትሊ ትክክል ነህ። ምክንያቱም እኛ ሀገር ላይ የተለመደው ያወጣል ያበላል በሚባል አይደለ ቢዝነስ የምንጀምረው። በቃ የሆነ ሰው አጠገብክ ያለ ሰው የሆነ ኮፊ ሃውስ ሲከፍት ተሯሩጠህ ብር ተበድረን ቢሆን ኮፊ ሃውስ ትከፍታለህ። ሜይ ቢ እኮ አንተ ያ ቢዝነስ ለአንተ ምንም አይሆን ማያዋጣክ ቢዝነስ ሊሆን ይችላል። አንተ ለዛ ነገር ኢንተረስቱም ፓሽኑም ስኪሉም ላይኖርክ ይችላል። ግን ሰንበዴ ስላዋጣው ብቻ ትገባለህ አይደለም። ቢዝነስ አንተ ትምህርት ራሱ እንዴት ነው መማሩ? ለምሳሌ ከሆነ ጊዜ ላይ ዶክተር መሆን ሲባል ኤቭሪባዲ ዶክተር መሆን ይፈልጋል። አካውንቲንግ ሲባል ኤቭሪባዲ ያበላል። ግር ነው ማለት የምሬን ነው ማለት እኛ ስንገባ የአካውንቲንግ ፋሽን አልቆ ወደ ኮምፒውተር ሳይንስ ነበር። ቴክኖሎጂ ምናምን ያዋጣል ተባለ። ኤቭሪባዲ ኮምፒውተር ሳይንስ ምናምን ተማረ። ግን ከዛ ውስጥ አንድ ላይንስ ኦፍ ኮድ መጻፍ ማይችል ሰው አለ ኮምፒውተር ሳይንስ ግራጁዌት አድርጓል። በጣም ደግሞ ኤክስፐርት የሆኑ ጉግል ድረስ እነ ፌስቡክ እነ ሜታ ድረስ የሚሰሩ ሰዎች ደግሞ አሉና እኔ በቃ ባይዚ እዚህ ነገር ላይ የሆነ ቲፕ ራሱ ብሰጥ ነው ደስ ይለኛልና እስቲ እባክህ የምሬን ነው ማለት ቢዝነስም ሲሰራ ትምህርትም ሲማር ኤኒ ላይፍ ጆርኒ ላይ ሲገባ ራሱን ቼክ ቢያደርግ እኔ ኢንተረስት ነኝ ወይ ነገር ልሰራው እችላለሁ ወይ ኤኒ ቻሌንጅ ቢያጋጥመኝ ላልፈው እችላለሁ ወይ
አታይም አንዳንድ ሰዎች የሆነ ፌል እያደረጉ እየከሰሩ እንኳ በቃ ሌላ ሰው ገገማ እያላቸው የሚቀጥሉ ሰዎች ይቀጥላሉ። ኢንተረስት ነው የሚለውን ቼክ ቢያደርጉ። ሁለተኛ ደግሞ እዛ ነገር ላይ ስኪሉ አለ ወይ የግድ ፖቴንሻሉ አለ ወይ አሁን እንኳ ባይኖርህ ተምሬ ላመጣው ይችላል የሚለውን ነገር እርግጠኛ ነው። ምክንያቱም ስኪል ከሌለህ ሌላ ኮምፒውተር ይኖራል፣ አንተ ፌል ታደርጋለህ። ሶስተኛ ደግሞ ማርኬቱ ላይ ዲማንድ አለው ወይ የሚለውን ነገር ቼክ ቢያደርጉ ስፔሻሊ ቢዝነስ ላይ ማለት ነው። ምክንያቱም አንተ በጣም ኢንተረስትድ ሆነ ስኪሉ ኖሮክ ማርኬቱ ላይ ግን የሚገዛክ ሰው ከሌለ ለጽድቅ አይደለም የምትሰራው ቢዝነስ። እነዚህ 3 ነገር መያዝ አለብን። 3 ነገር መያዝ አለ ማንዳቶሪ። በጣም ደግሞ ፋንታሳይዝ ደግሞ ስናደርገው ምንድነው ሚሽኔ? ምክንያቱም ቢዝነስ ኦል አባውት ገንዘብ ምናምን ሜክ ማድረግ ብቻ አይደለም። ከኋላ የሆነ ሚሽን ይኖረው ይገባል አይደለ? ኮንትሪቢዩት ማድረግ የምትፈልገው ነገር አለ። ገንዘብ ከመጣ በኋላ ከሆነ ጊዜ በኋላ ለራስህ ብቻ ሳይሆን ሌሎቹ ማሰብ አለብህ እና ምንድነው ሪዝኔ ይህን ነገር ልከፍት ያደርግ። ምክንያቱም በጣም ብዙ ኦፕሽኖች ስላሉ ለምንድነው ዋት ዘ ሚሽን ቢሃይንድ የሚለውን ነገር ቼክ ቢያደርጉ። ይሄ ቢዝነስም ላይ ሊሆን ይችላል፣ ትምህርትም ላይ ሊሆን ይችላል፣ ማንኛውም ላይፍ ኤሪያ ላይ ቼክ ቢያደርጉት ሪኮመንድ አደርጋለሁ። እኔ ባይዙ አሁን ኮንቴንትም የምሰራበት ሪዝን ለዛ ነው። አሁን አብዛኛው ነገር በማስ ነው የምናስበው። አብዛኛው ነገር ማለት በቃ ኢቭን የሆነ ዩኒክ የሆነ አይዲያ እንኳ ስናመጣ በቃ የሆነ አሮጋንት እንደሆንክ ምናምን ነው ኮንሲደር የምትደረገው። አንተ ትክክል የምትባለው ማሱን ስትከተል ሌላ ሰው የሚያስበውን ነገር ስታስበው ዩኒክ የሆነ ነገር ማሰብ የለብም በሚል ሴት ተደርጓል። እና አሁን ላይ አብዛኛው ነገር እኛ ትክክል ናቸው ብለን የተቀበልናቸው ነገሮች ፎልስ ናቸው። ቼክ ማድረግ አለብን ባይ በቃ አብዛኛው እኔ እንዲሁም አሁን ምን ሚል ነገር ላይ ደርሻለሁ። ማሱ ከተከተለው በቃ ቆም ብለው ማሰብ ይችላል። ችግር አለ። ምክንያቱም ማሱ በሄደው ሂደህ አንተ ዩኒክ የሆነ ነገር አታመጣም። ምክንያቱም ማሱ የሚያገኘውን ነገር ነው የምታገኘው። በቃ እንደዛ ነገር ነው። ትምህርትም ላይ ይህን ነገር ኮንሲደር መደረግ አለበት ብዬ አስባለሁ። ምክንያቱም አንዳንድ ነገሮች በእኛ ሀገር ኮንቴክስት ስታመጣቸው ማይሰሩ አሉ። የእኛ ሀገር ኢንቫይሮንመንት መምሰል ያለባቸው እኛን መምሰል ያለባቸው ነገሮች አሉና ወይ ኩዌሽን ማድረግ አለብን። ኩዌሽን ማታረግ ከሆነ ማሱ የሚከተለው የምትከተል ከሆነ የሆነ ጊዜ ላይ እድሜህን ጨርሰህ ገንዘብህን ጨርሰህ ፎከስህን ጨርሰህ የሆነ ጊዜ ላይ በቃ ላይፍ ሴንስለስ ምናምን ይሆንብሃል እና ቆም ብለን ማሰብ አለብን ብዬ አስባለሁ። በብዛት አሁን የሚያመጣው እኔ ባስበው ተስፋ መቁረጥ ወጣቱ የሚያመጣው ለዚህ ነው። ግር ብሎ ይሄዳል፣ ራሱን አይጠይቅም። ስለዚህ አንድ ሰው ደግሞ ራሱን ካልጠየቀ መቼም ሊሳካለት አይችልም። ስለዚህ በዚህ ሁኔታ ከቀጠልን ከባድ ነው። ያ ደግሞ አሁን ላይ ምን አለ መሰለህ፣ አሁን ቴክኖሎጂ ሞር አድቫንስ እያደረገ ሲመጣ ብዙ ነገሮች እየተቀየሩ ነው። አሁን ላይ ለምሳሌ አሁን ስፔሻሊ ትምህርት ላይ በደንብ እነኝህ ነገሮች ኮንሲደር ማድረግ አለብን ብዬ አስባለሁ። እና ትምህርት ብዙ ጊዜ እኛ አሁን ኮንቬንሽናል ኤጁኬሽን ላይ ዲግሪ፣ ማስተርስ፣ ፒኤችዲ ምናምን እያልን አይደለ እየቀጠልን የነበረው። አሁን ያ ዘመን ያበቃለት ይመስለኛል። አይና በጣም ብዙ ሰው እዚህ ነገር ላይ እንደ አሮጋንት የሆንን ምናምን ሊመስለው ይችላል። ብዙ ነገሮችን እንደሚያከራክር አውቃለሁ። እኔ ግን ማምንበትን ነገር ነው የማወራው። ተምሬያለሁ፣ ኦልሬዲ ቼክ ያደረኩትን ነገር ነው የማወራው። እና ይሄ ኮንቬንሽናል ኤጁኬሽን ላይ ዲግሪ፣ ማስተርስ፣ ፒኤችዲ እያልን የምንሄደው ነገር አይጠቅም ማለት አይደለም። የሆነ ሌቭል ድረስ ይጠቅማል፣ ይሰጠን፣ ዲሲፕሊን እንድትሆን ያደርግሃል፣ ለብዙ ነገሮች ሬዲ ሊያደርግ ይችላል። ግን አሁን ላይ በዛ ኮንቬንሽናል ኤጁኬሽን በፎርማል ኤጁኬሽን አኳየር የምናደርጋቸው ነገሮች ኤአይ እየሰራቸው ነው። አንተ በጣም ኤክሰለንት ባለው ሌላ ሰው ማያውቀውን ኢንፎርሜሽን ከሆነ ከመጽሐፍ ሊሆን ይችላል 10 ምናምን ዓመት ተምረሃል። ስለዚህ 10 ምናምን ዓመት ሬዲ ሆነ እዛ ሌቭል ላይ ደረስክ። ነገር ግን አንድ ሰው እንዳንተ 10 ምናምን ዓመት ሳይማር በደንብ ኤአይን እንዴት መጠየቅ እንዳለበት በምን አይነት ሲስ መጠቀም እንዳለበት ካወቀ አንተ 10 ምናምን ዓመት የተማርከው ነገር ሊያውቅ ይችላል። በእኔ ሴናሪዮ ላሳይክ። ለምሳሌ እኔ ኮምፒውተር ሳይንስ የተማርኩት ማስተርስ ኤምቢኤ ከተማር አሁን አንተ በጣም ዴዲኬትድ ከሆንክ ኮምፒውተር ሳይንስ ባትማርም በደንብ እንዴት ያይን መጠየቅ እንዳለበት ኢንተረስትድ ከሆንክ ማሳደግ ከፈለግ መማር ትችላለህ። አንድ ዶክተር የሚሰራውን ስራ እሱ ስንት ዓመት የተማረውን እኔ በቀላሉ ላውቀው እችላለሁ። ልታውቀው ትችላለህ። ይሄ ደግሞ አንደኛ ዘመኑ የሰጠን ነው። ዘመኑ የሰጠን አንደኛ ቺፕ ነው። ለምን አንድ ሰው እንደ ሀገርም ማለት ነው አንድን ሰው ለምሳሌ እኔን 10 ምናምን ዓመት ለማስተማር መንግስት ያወጣውን አስበው ቤተሰቦች ያወጡትን ነገር አፍተር ኦል ቤተሰቦች ያወጡ ማለት ሀገር አወጣች ማለት ስለሆነ ያ ሲደመር አስበው በጣም ትልቅ ነገር ነው። ግን አንድ ሰው ደግሞ ያለውን ቴክኖሎጂ ተጠቅሞ ሌቨሬጅ አድርጎ ደግሞ አኳየር ሲያደርግ ደግሞ አስበው በጣም በትንሽ ጊዜ ነው አቺ የሚያደርገው ያን ስኪል ኤክስፐርት ይሆናል፣ እንደዚያ ይሆናል። ግን እኛ ጋር ይሄ ጄኔራል ኢንፎርሜሽን ለዛ አይደለ አሁን ብዙ ሰው ተምሯል፣ ዲግሪውን ይዞታል፣ ማስተርስ ምናምን አላቸው። ግን ግራ ገባይ ላይፍ ላይ ይላል ምንድነው መጀመሪያ ያለብህ ይልሃል። ታዲያ ምኑን የተማረው? እኔም እኮ ራሴን የምጠይቅበት የነበረውን ነገር ማለት በቃ በጣም የምናደድበት ኤጁኬሽን ላይ በደንብ መስራት ፈልጋለሁ። ትምህርት ላይ በደንብ መስራት ስለምፈልገው ኤምቢኤ ተምሬ ቢዝነስ እንዴት ላውንች ማድረግ እንደሚቻል አላውቅም። የምሬን ነው ማለት አሁን ቶፕ ስኮረር ነኝ ከግቢው ምናምን የመጀመሪያ በዋንጫ ተመራቂ ነኝ። ግን
ቢዝነስ ላውንች ለማድረግ ምንድነው የሚያስፈልግ? እንዴት ነው ኤስኦፒ ዴቨሎፕ ማድረግ ያለብኝ? ፍሮም ዛ ኢምፕሊመንቴብል የሆነውን ነው መልክ። ይህ መጽሐፍ ላይ ያለውን ነገር እኮ ምን አጥንተህ የምታመጣው ነገር ነው። ግን ሪሊ ግራውንድ ላይ እንዴት ነው ቢዝነስ ላውንች የሚደረገው? ፍሮም ስክራች አንድን ቢዝነስ ፍሮም ዚሮ እንዴት ነው ሰክሲድ እንዲያደርግ ማድረግ የሚችለው? ዘ ፍሬምወርክ የሚለው ነገር አላውቅም ነው። ይሄ የብዙ ሰው ጥያቄ ነው። ይሄን እርግጠኛ የሆንኩበት ምክንያት ምንድነው? ከምሰራቸው ኮንቴንትም ከማገኛቸው ሰዎችም የሚገራርም ታይትል ይዘው ዶክተር ምናምን ሆነው ሪሊ ግን ኦን ዘ ግራውንድ ያለ ፕሮብለም ሶልቭ ማድረግ የማይችሉ ሰዎች አሉ። ይሄ ቼክ መደረግ አለበት። ኤጁኬሽናል ሲስተማችንም በደንብ ኢቫሉዌት ማድረግ አለበት። ይሄ ቢዝነስ ካሪኩለም ግን አሁን የተጀመረ መሰለኝ። ተጀምሯል። ይሄ መጀመሩ በጣም አሪፍ ነገር ነው። ግን ስቲል የሆነ ሊሚቴሽኖች አሉት። በእኛ ሀገር ኮንቴክስት በደንብ ሪፋይን የተደረገ መሆን አለበት። ለምሳሌ አንተ የሆነ ወይ ዳቪንቺ ወር ደግሞ ኒውተን የሆነ ሀገር ላይ በሆነ ሀገር ኢንቫይሮንመንት የሰራውን ቲዮሪ አምጥተህ እዚህ ጋር ኢምፕሊመንት የምታደርገው ከሆነ አሁንም ጥቅም የለውም። ምንም ታሪክ ነው እያወራ ያለው። ያን ሰው የሰራውን ስራ እንደ ስቶሪ ነው እያወራ ያለው። በእኛ ሀገር ኮንቴክስት ግን እንዴት ኦን ዘ ግራውንድ ያለን ነገር ኢምፕሊመንት አድርጌ ሶልቭ ላደርግ እችላለሁ የሚለውን ነገር ካላመጣን ታዲያ ለዛ ነው በቃ ብዙ ሰው ግራጁዌት አድርጎ ስራ አጥ የሆነ ያለው። እንዲሁም እኔ የዚህ ጄኔሬሽን በጣም አደንቃለሁ። ለምን መሰለክ ማደንቀው? አሁን እኔ ዲጂታል ማርኬቲንግ ስፔስ ላይ ነው ሰራው ያለው አይደል? ተማሪ ሆነው ከኔ ጋር የሚሰሩ ልጆች አሉ። ግቢ ተማሪ ሆነው 4ኛ ዓመት 5ኛ ዓመት ምናምን ሆነው ማለት ነው። ገና ግቢ ውስጥ ያለው በቃ እንደማይቀጠሩ ምናምን አውቀው ወይ ደግሞ ስራ አይኖርም ሲጀመር፣ ስራም ቢኖር ደግሞ ሳቲስፋክቶሪ አይሆንም የሚለው ዲሲሽን ውስጥ ገብተው ፓራሪ ቢዝነስ የሚሰሩ ልጆች አሉ። እኛ ስንማር እንዴት ነበር? በቃ ትማራለህ፣ እዛች ነገር ላይ ጎበዝ ሆነህ ወደ ስራ ነው ጥሩ ስኮር ታደርጋለህ፣ ስራ መንግስት ማዘጋጀት ያለበት የሚል ነገር ላይ ነው። አሁን ግን ይውላ ኪዮስ ምናምን እያለ ልጆቹ በቃ ላይፍን ፊገር አውት ለማድረግ አዳዲስ ነገር ለመጀመር በጣም ዛር ኮንሽስ። አስተማሪዎቻቸው እኮ የግቢ አስተማሪዎቻቸው ሜክ ከሚያደርጉት በላይ ሜክ የሚያደርጉ ልጆች አሉ፣ ተማሪ ሆነው ማለት ነው። በጣም አሪፍ። ወደ ቲክቶክ እንዴት መጣ? ወደ ቲክቶክ የመጣሁት ኦፍኮርስ ቲክቶክ የጀመርኩት እዛው ባንክ እያለሁ ነው። እውነት እሰራ ነበረ። አንተ ስር ሰደን ይወጣ። ይሄ ምንድን ነው? እኔ በቃ በጣም እንትን ማለት የማውቀውን ነገር ሼር ማድረግ እፈልጋለሁ። ማስተማሪዋን በጣም ደስ ይለኛል። እና ኢቨን ግቢም ራሱ ያው ግራጁዌት እንዳደረግኩ ነው ማስተማር የጀመርኩት ብያለሁ አይደል? በጣም ደስ ብሎ ነበር ማስተምረው። የሚከፈለን አስተማሪ ሆነን በክሬዲት አወር በጣም ትንሽ ብር ነበር የሚከፈለው። 100 ብር ነበር የሚከፈለን በክሬዲት አወር። ቅርብ ጊዜ ነው አሁን ከ2-3 ዓመት በፊት ማለት ነው 100 ብር። ግን እኔ ማስተማር ደስ ስለሚለኝ አስተምር ነበረ። ስለዚህ በቃ በምን አይነት ሚዝ ነው በቃ በጣም ፓሽኔትድ የሆንኩትን ነገር እንዴት ነው ለሰዎቹ ማካፈል የምችለው፣ ማውቀውን ነገር ሼር ማድረግ የምችለው የሚል በጣም ሪፒትድ ኢኩዌሽን ነበረኝ። እና ከዛ እንዴት ነው መጀመሪያ ያለብኝ ብዬ ሳስብ በቃ ለምን ቲክቶክ አልጀመረም? እንዲሁም ከቲክቶክ በፊት ዩቲዩብ ነበር የጀመርኩት። አሁን የድሮ ቪዲዮዎችን ምናምን አሳያለሁ ታየዋለህ። እና በቃ አንድ ሪንግ ላይት ነበር የነበረች ዜና ስልክ ሳምሰንግ ኤስ32 ነበረች። እሷን አድርጌ ነበር ኮንቴንት የምሰራው። ከዛ ሼር ሳደርግ ብዙ ሰዎች ኢንተረስትድ መሆን ጀመሩ። ያዩታል ኮንቴንቴን። ደግሞ የሄድኩበትን ፓዝ ነው ሼር ማድረገው። ያ ነገር ሞር ፓሽኔትድ እያደረጋቸው ሳይ በቃ አይ ሃቭ ቱ ፑሽ የሚል ነገር አሁንም የምሰራቸው ኮንቴንቶች ሪሊ እኔ ኤክስፒሪየንስ ያደረኳቸውና ማምንባቸው ነው። ከሆነ ቦታ ዝም ብሎ ትራሽ የሆነ ነገር ደግሞ ከመጽሐፍ ያነበብኩትን ነገር አለ። እንደዛ ነው። በህይወት ውስጥ ዛሬ ላለህበት አስተዋጽኦ ያደረገ ወይ አስተዳደግ እስካሁን ባለፍክበት ያስተማረህ ምን አለ? ለምሳሌ አሁን ለደረስኩበት አሁን ላይ ላለኝ ላይፍ ፐርስፔክቲቭ በጣም ትልቅ ነገር ኮንትሪቢዩት አድርጓል ብዬ ማስበው ፋሚሊዎቼ ናቸው። የመጀመሪያው ኦፕን ማይንድድ እንደሆን አድርገውኛል። አስተዳደጌ ማተር አድርጓል። ሁለተኛ ደግሞ አንድ ጓደኛ አለኝ ፍቅሬ ይባላል ወይም ፍቅረ ስላሴ ይባላል። እሷም ነገሮችን ፊገር አውት ማድረግ እንድችል አዳዲስ ነገሮችን ኤክስፐሪመንት ማድረግ እንድችል በጣም ፖዚቲቭ ማይንድድ እንደሆን አሁን እንግዲህ ባለው ፖዚሽንም በብዙ ነገሮች ከኔ የሚበልጥ ሰው ነው። ነገር ግን በጣም ብዙ ጋይድ አድርጎኛል ቤተሰቤ። እሱ ፕላስ ደግሞ ሪጂድ አለመሆኔ እኔ አሁን የፈለግከውን ነገር አምጣ ፍሌክሲብል ነው። የፈለግከውን ነገር አምጣ ዲስከስ ለማድረግ ኦፕን ማይንድድ ምናምን መሆኔ በጣም ጠቅሞኛል። ምክንያቱም አሁን ላይ የሆነ ሰው ስለዚህ ነገር እንዴት ታወራለህ የሚሏቸውን ፖይንቶች እኔ ያወራለሁ። አዲስ ያልተሞከረ ነገር ኤክስፐሪመንት አደርገዋለሁ። ኢጎ የሚባል ነገር የለብኝም፣ እሰራለሁ። በቃ እሱ እንደዛ ማድረጌ ማይ ኔትወርክ ማይ ኦፕን ማይንድድ መሆኔ ፕላስ ደግሞ ፋሚሊ በጣም ብዙ ነገሮችን ኮንትሪቢዩት አድርጎልኛል። ኤጎ ትራውማ ምናምን የለብኝም። በቃ ይሄ ክሪቲሳይዝ ማድረገው ከኋላ እንደዚህ ሁኜ ነው ምናምን ነገር ምለው ነገር የለም። ለእያንዳንዱ ነገር አይ አም ሬስፖንሲብል ሁኜ ነው ብዬ ነው ማስበው። ሰው በቃ ኢጎይስቲክ ሆኖ ራሱ ባለው ነገር እንደዚህ ራሱን የሆነ ቦታ ላይ ፖዚሽን አድርጎ ሲጨናነቅም ሳይ በጣም ያሳዝነኛል። ለምን
አብዛኛው ነገር እኛ ጋር መሰለህ አብዛኛው ነገር እኛ አለን ብለን የምናስባቸው ነገሮች አኳየር ያደረግናቸው ነገሮች ናቸው። ስምህን አኳየር ያደረግከው ነገር ነው። ቋንቋን አኳየር ያደረግከው ነገር ነው። ኢንክሉዲንግ ዘ ሪሊጅን አኳየር ያደረግከው ነገር ነው። ትምህርት አኳየር ያደረግከው ነገር ነው አይደለ? ብቻ ባዶ ሆነን ነው አይደል የተፈጠረው። እዚህ ዓለም ላይ ኤክስፐሪመንት ያደረግናቸው ነገሮች ናቸው አብዛኛው ነገሮች። ግን እኛ ደግሞ አብዛኛው ኢጎይስቲክ ምን ሆነው በቃ የምንኮፈሰው ደግሞ ራሳችን ዳውን ግሬድ የምናደርገው አኳየር ባደረግናቸው ነገሮች ናቸው። ለምሳሌ አንተ አሁን የሆነ ዶክተር ብትሆን ነገ ላይ ሂደህ ሙዚቀኛ ልትሆን ትችላለህ። ስለዚህ ለምን ኢጎይስቲክ ትሆናለህ ባለህ ነገር? ቋንቋው ለምሳሌ ዛሬ ቻይንኛ የምታወራው ከሆነ ነገ እንግሊዝኛ ወይም ፈረንሳይኛ ልታወራ ትችላለህ። ስለዚህ አሁን እኛ አብዛኛው ነገር የሚያጨናንቀን ነገር አኳየር ያደረግናቸው ነገሮች። እኔ በአኳየር ባደረግኩት ነገር ምንም ኢጎይስቲክም አልሆንም፣ ራሴም ዳውን ግሬድ አላደረግም። ይህን ማይንድሴት ዴቨሎፕ ማድረጌ አሁን ለደረስኩበት አሁን ላይ ያን ያክል ብዙ ቦታ ደርሻለሁ እያልኩ አይደለም። ፎር ዘ ፊውቸር ግን መድረስ ለምፈልጋቸው ነገሮች ግን ትልቅ ኢነርጂ የሚሆነኝ ነው እንደዚህ አይነት ማይንድሴት ዴቨሎፕ ማድረጌ። ከቅጥር ህይወት መውጣት አለብኝ ብለህ የወሰንክባት ሞመንት ምንድን ነበረች? ይህን የወሰንኩበት ትልቁ ሪዝን መሰለህ መውጣት ካሰብኩ በጣም ረጅም ጊዜ ሆኖኛል ብያለሁ። ኦልሞስት ለ1 ዓመት እያሰብኩ ነበረ ለመውጣት። ግን ዲሳይድ እንዳደረግና በቃ አንተን ይሄ መልቀቂያ ምናምን እንድጽፍ ያደረገኝ ነገር የሆነ ጊዜ ላይ ልክ ወጥቼ አዳዲስ ስራዎችን ሰራ ነበረ ብያለሁ። ክሊያንት አገኛለሁ በቃ ተፍ አይነት ሙድ ላይ ነበርኩ። ነገር ግን እንደዛ እያደረጉ ዴዲኬትድ ሆኜ ነበር ስራ ላይ የምሰራው እና የሆነ ቀን ላይ 15 ደቂቃም 20 ደቂቃም ወጥቼ ስራ ሰርቼ እመጣለሁ እና አለቃዬ ምን አለች፣ ከዚህ በኋላ ከዚህ ወንበር ስትነሳ you have to ask my permission። እኔ ካልፈቀድኩልህ መውጣት አልችልም ከዚህ ውስጥ። ስለዚህ ለ10 ደቂቃም ለ20 ደቂቃም ለ5 ደቂቃም እያስፈቀድኩ ማስፈቀድ አለብህ። ዋት ማለት ሊመጣልኝ አልቻለም። ኢቫሉዌት መደረግ ያለብኝ በምሰራው ስራ ነው እንጂ በቃ አንተ ፓኒሽመንት እኮ ነው። ይበዚህ ለእያንዳንዱ ለምታደርገው ነገር ልወጣ ነው እዚህ እንትን ነው እቃ ልቀበል ነው ለእያንዳንዱ ነገር እያስፈቀድኩ መውጣት ይከብዳል። እና ይህ ነገር ፕሪዝን ነው የገባሁት ወይስ ይህን ያክል ዓመት ተምሬ እንደዚህ ፓኒሽ የምደረግ ከሆነ ለምንድን ነው? በቃ በጣም ብዙ ጥያቄዎች መጡብኝ እና ያን ቀን የወሰንኩት መውጣት አለብኝ። ይህን ሪስክ ካለ ኤክስፒሪንስ ማድረግ አለብኝ። ብቻዬን እየኖርኩ ፓኒሽ የምደረግ ከሆነ አሁን እንደዚህ የሚደብረኝ ከሆነ በኋላ ላይ ሬስፖንሲቢሊቲ ሲመጣ በፋሚሊ ሚስ ሲኖረ ልጅ ምናምን ሲኖረ እንዴት ነው በዚህ ጆር የሚቀጥለው? ማንም ሰው እያዘዘክ እንደዚህ ስትወጣ እንደዚህ ለእያንዳንዱ ነገር ፐርሚሽን እየጠየቅ ፍሪደም የሚባል ነገር እኮ የለም። አንደኛ እሱ፣ ሁለተኛ ደግሞ ይሄ ሃይራርኪን ያልወድም ባይነኝ። ሃይራርኪ አይጠቅም ግን እያልኩ አይደለም። ሃይራርኪው ለስራ መሆን አለበት። ግን አንተ የሆነ ነገር ማድረግ ስትፈልግ የሆነ ሰው አፕሩቭ ሊያደርግልህ ይገባል። ማይነር የሆነ ነገር ማለት ነው። ማይነር ነገር ነው። ስለዚህ እሱ ያ ሰው ካላመነበት አንተ አታደርገውም። አንተ እኮ እንደሚያዋጣ ታውቃለህ። እዛ ድርጅትም ለአንተም እንደሚጠብ ታውቃለህ። ነው የሆነ የታሰርኩ ነው ማይ ነገር ነው። ከዛ በቃ ይሄኔ ነገር ካለ ሀብቱ ኤክስፖርት ዲሲሽን ላይ ደረስኩ። ሪዛይን አድርጌ ወጣሁ ማለት ነው። ከዛ በኋላ በቃ ሰው እኔ ከ3 ዓመት በላይ ተቀጥሮ እንዳይሰራ ሪኮመንድ አደርጋለሁ። እዚህ ነገር ላይ ግን ዲሳይድ እንዳደረግ ያደረገኝ ቅድም ያልኩ ነገር ነው። ለምንድነው ከ3 ዓመት በላይ ተቀጥሮ መስራት የለበትም የሚል ዲሲሽን ውስጥ የገባሁት? ታዲያ አንደኛ በጣም ሰው እየቆየ በሄደ ቁጥር የሚሰራው ስራ የተደጋገመ ነው። ልዩነትም ምንም ሊያን ለምዶታል። አውቶማቲክ ሞድ ላይ ትሆናለህ። ስትሰራው ቀላል ልምድ ይዤ እወጣለሁ የሚለው ነገርም አብቅቷል። በቃ ከዛ ብዙ አኳየር የምታደርገው ነገር የለው። የሆነ ፖዚሽን ይሰጥሃል። እዛ ጋር የሆነ መፈረም አፕሩቭ ማድረግ ምናምን ነው የሚሆነው። እሱ ደግሞ ያን ያክል እውቀት የሚፈልግ ነገር ማለት ነው። ታውቀዋለህ፣ ኤስኦፒ ያለው ፕሮሰሱን ታውቀዋለህ፣ ምን ሲመጣ ምን ማለት እንዳለብህ ታውቀዋለህ። የመጀመሪያው 3 ዓመት ላይ ግን ብዙ ነገሮችን ፊገር አውት የምታደርግበት ነው። እሺ በደንብ ላብራራው። የመጀመሪያ ዓመት ላይ የሆነ መስሪያ ቤት ተቀጥረህ ስትገባ ኢንቫይሮንመንትን እስክትለምደው ድረስ እስክትላመድ ከስታፎቹ ጋር እስክትላመድ 1 ዓመት ይፈጅብሃል ብለን እናስበው። ቱ ዘ ወረስት ታስበህ ነው። 2ኛ ዓመት ላይ ከዛ መስሪያ ቤት ውስጥ መማር ያለብህ ነገር ይኖራል። አዚስ ኢራ እኔ በዚህ ዘመን ሰው የሆነ መስሪያ ቤት ተቀጥሮ ሲገባ የሆነ ገንዘቧን ብቻ አስቦ ባይገባ ሪኮመንድ አደርጋለሁ። የሆነ ስኪል ዴቨሎፕ ለማድረግ ለምሳሌ የሆነ ሲኒማቶግራፈር የሆነ መስሪያ ቤት ውስጥ ተቀጥሮ ሲገባ ገንዘቡን ብቻ ስለምትከፍለው የሚገባ ከሆነ ሳይንስ ደስ ከዛ ሲሰራ ኤክስፒሪንስ ያደረገው አንተ እንዴት ታሰራለህ፣ እንዴት ከስተመር ታገኛለህ፣ ኢቭሪቲንግ ማወቅ መቻል አለበት። ስለዚህ ስኪሉን ዴቨሎፕ ለማድረግ ኤኒ ሪሶርስ ካለ መውሰድ ያለበትን መማር ያለበትን ነገር መውሰድ። 3ኛ ዓመት ላይ ግን ለመውጣት ማኮብኮብ አለበት። ምንድነው መውጣት ያለብኝ? ለመውጣት ፊገር አውት ማድረግ አለብን። ኔትወርኩ መዘርጋት፣ እንዴት ነው ቢዝነሱ ላውንች ማድረግ የሚፈልገው ነገር እንዴት ነው ማድረግ ያለብኝ የሚለው ነገር ፊገር አውት ማድረግ። ከ3 ዓመት በላይ የቆየ በሄደ ቁጥር እቁብ ይገባል፣ እዛ መስሪያ ቤት ውስጥ እድር ይገባል።
ከቻለ ደግሞ እዛው የሆነ ሰው ያገባል። በዛው ኮምፎርቴብል ምናምን ሆኖ ነው የሚቀረው እና ህይወት ትቀጥላለች። በዛው ይቀጥላል ኮምፎርቴብል ነው። ምክንያቱም በጣም ብዙ ሪስፖንሲቢሊቲዎች እየተጫኑበት ይመጣል። ስለዚህ እኔ በጣም ሪኮመንድ ማድረገው 3 ዓመት ለሁሉም ይሰራል ማለት አይደለም። ሪኮመንድ ማድረገው ሊለያይ ይችላል። ኦኬዥኑ ማተር ያደርጋል። ብዙ ነገሮች አሉ። ግን በደንብ ፓሽኔትድ የሆነ ሰው ኢንዲፔንደንት መሆን የሚፈልግ ሰው የራሱን ነገር ላውንች ማድረግ የሚፈልግ ሰው ግን 3 ዓመት በቂ ነው እያስባለሁ። ስፔሻሊ ስኪል አኳየር ማድረግ ከሆነ የሚፈልገው። አንድ በኮመንት ምን ላይ መሰለህ እኔ የባንክ ቤት ሰራተኛ ነኝ ይህን በስንት ጉድ ያገኘሁትን ስራ ለቀ ሜዳ ላይ ውደቅ ነው እንደምትሉኛል። ስለዚህ ለእነዚህ ሰዎች ምን ትላቸዋለህ? ለምሳሌ ሌላው ደግሞ አንድ ሰው 3 ዓመት ብቻ አይደለም 10 ዓመት 15 ዓመት ቢቀጠር ሰው አለ። ለምን ያን ያክል ለምን? እኔም ባይዞ ውጡ የሚል ኮንቴንት እሰራለሁ፣ ፎር ዘ ፊውቸርም እሰራለሁ። እንደዛ ግን ስል ሁሉም ሰው ነገ ስራ ለቆ ይወጣ ማለት አይደለም። አንደኛ ሁሉም ሰው ቢዝነስማን መሆን ላይፈልግ ይችላል። ችሎታም ላይኖረው ይችላል ማለት አሁን ባይኖረው ኖርማሊ ችሎታውን ማምጣት ይችላል። ኦፍኮርስ ግን በጣም ስትረስ ቢዝነስ ማለት ቀላል አይደለም። ኦፍኮርስ ትንሽም ብትሆን ስትረስ አላት። የሆነ መስሪያ ቤት ተቀጥረህ ስትሰራ ስትረሱን ኤቭሪቲንግ ኪሳራውንም ትርፉንም ሃንድል የሚያደርግልህ የምትሰራበት መስሪያ ቤት ነው። ስትወጣ ግን የወጣህ ቀን ጀምሮ አንተ ነህ ሪስፖንሲብል የምትሆነው። ስለዚህ ያን ነገር በደምብ ኢንተርቴን ማድረግ ማይፈልግ ሰው፣ ኤክስፒሪንስ ማድረግ ማይፈልግ ሰው አለ። ቢዝነስ ውስጥ ገባ ይህን ማሰብ አለብን። ግን እወጣለሁ እኔ ኢንዲፔንደንት መሆን ፈልጋለሁ ግን የሚል ሰው ሲወጣ ስሙዝ ማድረግ አለበት ጆርኒውን ነው በቃ እንጂ ነገ አሁን ስትወጣ ከሆነ ለምሳሌ ቤት ኪራይ መክፈል አለብን፣ መብላት አለብን፣ ሪስፖንሲቢሊቲዎች ይኖራሉ። ድጋሚ ሂደህ መውደቅ ሊመጣ ይችላል እና ለሁሉም ላይሰራ ይችላል። ግን ስሙዝ ማድረግ አለብህ ስትወጣ። ሴቭ ማድረግ የሚችል ሰው አይ ዶንት ኖ እንግዲህ ይሆናል ብዬ አላስብም። ብዙ ስፔሻሊ የሆነ መስሪያ ቤት ተቀጥሮ የሚሰራ ሰው ኦን ዘ አቨሬጅ ሴቭ አድርጎ የሆነ ቢዝነስ ይጀምራል የሚል እንትን የለኝም ስፔሻሊ በዚህ ዘመን። እኔ ግን ሪኮመንድ ማድረገው እኔም የተጠቀምኩት መውጣት የሚፈልጉ ሰዎች መጀመሪያ ራይት ማይንድ ሴት ይኖራቸው ለመውጣት ያስቡ። ሲያስቡ ግን አሁን ላይ ያን ያክል ቢዝነስ ላውንች ለማድረግ ከባድ ነውም ከባድም አይደለም። ለምሳሌ ለምንድን ነው? እሺ በጣም አሪፍ ጥያቄ። ለምን መሰለህ ከባድ ነው ያልኩት? ኦልሬዲ ያው ሲስተሙ ምኑ ያለው ኢንፍሌሽን ምን ቢዝነስ ላውንች ለማድረግ ከባድ የሚለውን ነገር ያሟላል። ቀላል ደግሞ የሆነበት ምክንያት ድሮ የሆነ ቢዝነስ ላውንች ማድረግ ስትፈልግ የሚታይክ የሆነ ኦፊስ ተከራይተህ በጣም ፈርኒሽ አድርገህ የሆነ ፕሮዳክት እያመረትክ ወር ደግሞ ከሆነ ቦታ እያመጣክ እያገላበጥክ ምናምን ነው ቢዝነስ የሚታወቀው አይደል? አሁን ግን ሰርቪስ ቤዝድ የሆኑ ቢዝነሶች አሉ። ሁለት አይነት ቢዝነስ አለ። ፕሮዳክት ቤዝድ አለ። ፕሮዳክት እያመረትክ ሊሆን ይችላል፣ እያስመጣል በትርፍ መቸርቸር ሊሆን ይችላል። ሁለተኛው ደግሞ ሰርቪስ ቤዝድ የሆነ ቢዝነስ ደግሞ ምንም አይነት ፕሮዳክት የለህም፣ የሆነ ስኪል ወይ የሆነ እውቀት ነው የሚኖርክ። ያን እውቀትን ወደ ቢዝነስ መቀየር ይችላል። እንዴት አድርገን? በጣም አሪፍ። ለምሳሌ በእኔ ኦኬጅ ላስረዳ። እኔ ገንዘብ አልነበረኝም፣ ሴቭ ያደረኩት ነገር አልነበረኝም። ኢቨን በጣም ቤት ኪራይ ለመክፈል ምንም አልነበረኝም። የምሬን ነው ማለት ቻሌንጅ ያደረገ በደር ሁላ ነበረ ባንክ ውስጥ ያለው። ስለዚህ የነበረ ኦፕሽን ምንድነው? መውጣት ፈልጋለሁ። በጣም ጭንቀት ነበር የነበረው። ስለዚህ የሆነ ስኪል ዴቨሎፕ ማድረግ አለብኝ የሚል ነገር መጣ። ፕሮብለሙ ምን አለ አሁን ከረንት ያለው ፕሮብለም እኔ ጋር ምን አይነት ፖቴንሻል አለ ስል ከሰዎቹ ጋር ዲስከስ ማድረግ፣ የሰዎችን ፕሮብለም ሶልቭ ማድረግ ደስ ይለኛል። የቢዝነስ እውቀት አለኝ፣ ኤምቢኤን የተማርኩት የኮምፒውተር ሳይንስ የቴክኖሎጂ እውቀት አለኝ። ስለዚህ አሁን ምን አይነት ከፍተኛ የሆነ ዲማንድ አለ፣ የዲጂታል ማርኬቲንግ ዲማንድ። ቢዝነሶች ከኦፍላይን ወደ ኦንላይን እየመጡ ነው፣ ወደ ሶሻል ሚዲያ እየመጡ ነው ያሉት። ስለዚህ እኔ ስኪሉን በደንብ ዴቨሎፕ ካደረጉት ራሴን ካስተማር ከፍተኛ የሆነ ዲማንድ ኢንተረስት አለ ያለው ስኪሉን ኦልሬዲ ተማርኩት፣ ዲማንድ እንዳላቃለው ያን ነገር ደግሞ ወደ ቢዝነስ መቀየር ማይችልበት ምንም አይነት ሚንስ የለም የሚል ዲሲዥን ስደረሱ ቁጭ አድርጌ ስኪሉን ዴቨሎፕ አድረው ከዛ በኋላ ወደ ቢዝነስ ቀየርኩት። ይህን ለምንድነው የምነግራቸው? አንድ ሰው የሆነ ባንክ ውስጥ ተቀጥሮ የሚሰራ ሰው ምን ማድረግ ይችላል? ፍሮም ዚሮ ከዜሮ እንዴት መነሳት ይችላል ነው። እንግዲህ አሁን የተቀጠረ ሰው እርግጠኛ ሴቪንግ የለውም። ሴቪንግ ከሌለው ደግሞ አማራጭ አለው ለመውጣት። እንዴት ብሎ ይወጣል? በጣም አሪፍ። ለምሳሌ አንድ ባንክ ውስጥ ተቀጥሮ የሚሰራ ሰው አለ። ሌትስ ሴይ አካውንቲንግ ነው የተማረው ብለን እናስብ። ፊት ለፊት ፍሮንት ላይ ከሆነ ፍሮንት ዲስክ ላይ ከሆነ የሚሰራው ምን ማድረግ ይችላል? የመጀመሪያው በተማረበት ወደ ቢዝነስ ሰርቪስ ቤዝድ የሆኑ ቢዝነስ ውስጥ መግባት ይችላል። ለምሳሌ አሁን የተማረው ነገር ያን ያክል ማርኬቱ ላይ እንኳን ማይፈለግ ቢሆን ቁጭ አድርጎ ራሱ ማስተማር ይችላል። ፒችትሪ አሁን ቢማር ቁጭ አድርጎ ፒችትሪ ራሱን ቢያስተምር ዜን ከስራ ከወጣ በኋላ የዛን ሰርቪስ የሚፈልጉ ሰዎች አሉ አሁን ላይ።
በጣም የሚጨነቁ ማለት ነው። ታክስ የሚያሳውቅላቸው ያለውን ትራንዛክሽን ኤቭሪቲንግ ሞኒተር የሚያደርግላቸው አጠገባቸው ቢዝነስ ያለው ሰው ማለት ነው። ይሄዱ ኢቨን መጀመሪያ አካባቢ ፎር ፍሪ ለአንድ ወር መስራት ይችላሉ። በቃ እኔ እንደዚህ አይነት ስኪል አለ ለአንተ ለምን ሰርቭ አላደርግልህ? ፕሮብለም ነው ሶልቭ የምታደርግለት። ሂደህ ሰርቭ ታደርገዋለህ። ለሱ ቆንጆ አድርገህ እንደተከፈለ አድርገህ ሰርቭ ታደርጋለህ። ያ ሰው ሳትስፋይድ ሆነ አይደለ? ይከፍላል አንተ ቀጣይ ወር ላይ። ስለዚህ እያገኘህ እሱ ሳትስፋይድ ሲሆን አንተ ሳትስፋይድ የሆንክበት ነገር ሌሎቹ ሪኮመንድ ታደርጋለህ። ሪኮመንድ ያደርጋል፣ ለጓደኛ ያስታውቃል። ከዛ እያሰፋ 5-6 ብራንች እየሰፋ ይመጣል። እስከዛ ድረስ ንግድ ፍቃድ የለውም፣ ይብን ንግድ ፍቃድ የለውም፣ ኦፊስ የለውም፣ እውቀቱ ብቻ ነው ያለው። ስለዚህ ሞር እያሰፋ ሲሄድ 5-6 ክላንት ቢይዝ ባንክ ውስጥ 20 ምናምን ቀን ተቀጥሮ ደግሞ 1 ወር ተቀጥሮ ከሚያገኘው ደሞዝ በላይ ያገኛል። 2 ቀን 2 ሰዓት 3 ሰዓት ሊሆን ይችላል በቀን የሚሰራው። ስለዚህ ታይም አለው ማለት ነው። ያን ነገር እንዴት ማርኬት እንደሚደረግ፣ እንዴት ከስተመር እንደሚያገኝ፣ እንዴት ያለውን ካሽ ፍሎውን ማኔጅ ማድረግ እንደሚችል ተማረ ማለት ነው። ዜን ያኔ ፉል ታይም ቢዝነስ ማድረግ ይችላል። እኔ ፒችትሪ ላይ ኢንተረስትድ አይደለሁም ቢል ሌላ ስኪል ዴቨሎፕ ማድረግ ይችላል። ፍሮም ዚሮ ማለት ነው መማር ይችላል። ፍሮም ዚሮ በቃ ነገ ተነስቶ የሆነ ዌብሳይት ዴቨሎፐር መሆን ይችላል፣ ወይ ቪዲዮ ኤዲተር መሆን ይችላል። የሚፈልገውን ስኪል ዩቱብ ላይ መውሰድ ይችላል። ትምህርት ቤት መሄድ አይጠበቅብህ። አንድ ጓደኛ ያለ ይህ ሜዲካል ዶክተር ስፔሻሊስት ነው፣ ጥቁር አንበሳ ማለት ነው። አይመስልም። ጓደኞቹ ተቀጥረው የሚሰሩ ሰዎች አሉ። እሱ ምን አደረገ? መውጣት ስለሚፈልግ አንደኛ ሜዲካል ኢኩዊፕመንት ለመግዛት በጣም ኮስቲ ነው የሚሆንበት፣ አፎር ማድረግ አይችልም። ስለዚህ ምንድን ነው ያደረገው? ዳይሬክትሊ ሆም ኬር ከፈተ። ሆም ኬር ማለት በየቤቱ እየሄዱ ቫይታል ሳይንስ አነሳለህ፣ ብለድ ፕሬሸራቸው ምንም ትለካለህ፣ መድኃኒት ምናምን ትሰጣቸዋለህ። እየዞረ መስጠት ችግር ፈቺ ሆነ። ከዛ ምንድን ነው የሚያደርገው? ከስተመሮችን ከየት ነው የሚያገኘው? እዛው ሆስፒታል ውስጥ ያገኛቸዋል። ረጅም ሰዓት አድሚት ሆነው ይቆያሉ። እነኛን ሰዎች እዛው ጋር ዲስቻርጅ ከተደረጉ በኋላ እንደዚህ ሰርቪስ አለ ትፈልጋላችሁ ወይ? አለ፣ ዲማንዱ አለ። ሄዶ ሰርቪ ያደርጋቸዋል። ከዛ በኋላ ከፍተኛ ዲማንድ እየተፈጠረ ሲመጣ በስሩ ነርሶች ምናምን ቀጥሮ እያሰራ ነው። አሁን ላይ ክሊኒክ የመክፈት ፕላን አለው። ከትንሽ ጊዜ በኋላ ክሊኒክ ይከፍታል። ከየት ነው የጀመረው? ምንም ነገር ኢንቨስት አላደረገም። እውቀቱን የተጠቀመው ዲማንዱ ሰርቶታል። ቀስ እያለ ዲማንዱ ሰርቶታል። እና በጣም ትልቅ ኦፖርቹኒቲ አለ። ይህ ምራይን ነው። ግን ካልታየክ ደግሞ በጣም ትልቅ ቻሌንጅም ደግሞ አለ። ስፔሻሊ ያው ከግብር ከኑሮ ኢንፍሌሽኑ ጋር ምናምን መጥተው ደግሞ ያው አልጋ ባልጋ አይደለም። ኦፍኮርስ ግን ትልቅ ኦፖርቹኒቲ ደግሞ እንችላለን። ምክንያቱም ይሄ ኮምፎርት የሚባል የለም አይደል? በዚህ ምድር ላይ የሆኑ ነገሮች አሉ። ሪስክ ትወስዳለህ። በጣም የተማሩ ሰዎች ቢዝነስ ሆነው አናገኛቸውም። ለምንድን ነው ይሄ የሆነው? በጣም የተማሩ ሰዎች ለምንድን ነው በጣም ፈሪ የሚሆኑት? አዳዲስ ነገሮችን ኤክስፕሎር የማያደርጉት? ቢዝነስ ውስጥ የማይገቡት? ኢንፎርሜሽን ቺፕ፣ በጣም ቺፕ ነው ኢንፎርሜሽን። ቅድም ልክ እንዳለው አብዛኛው ነገር ዴሞክራታይዝ ተደርጓል። ኢንፎርሜሽን ፐብሊክ ላይ ነው ያለው። ሂድን የተባለ የሆኑ ሰዎች ብቻ የሚያውቁት ኢንፎርሜሽን የለም። ያ ኢንፎርሜሽን ደግሞ ወደ አክሽን ካልተቀየረ ካልተተገበረ ላይፍ ላይ ምን የሚያመጣው ነገር የለም። ማይንድህ ላይ ነው። በቃ አንተ ቢዝነስ ስለመጀመር ቁጭ አድርገህ እኔን ልታወራኝ ትችላለህ። ነገር ግን ወተክ ምናምን ካልሰራህ ላይፍ ላይ ምንም ነገር ላይ መጣ። ማስተማር ቀላል ነው። ባይዘው የዩኒቨርሲቲ ፕሮፌሰር ነው፣ ኢንተርፕረነርሺፕ ነው የሚያስተምረው። ቁጭ አድርጎ ምናምን እዛው ጋር በቃ በሞቲቬሽን ይገላል ሰውየው። በቃ እንደዚህ ቢዝነስ መጀመር አለባችሁ፣ ማዕት ፕሮብለም አለ፣ ኢትዮጵያ ውስጥ ሶልቭ ያልተደረጉ ማዕት ፕሮብለሞች አሉ። ትክክለኛው ኢኮሲስተም ማለት የኢትዮጵያ ኢኮሲስተም ነው ለኢንተርፕረነርሺፕ ምናምን ብሎ ምናምን ያስተምራል። በቃ ትክክል ነው። ደግሞ ትክክል እኮ ነው፣ በሳይንስ እኮ ትክክል ነው። ግን ስቲል እኛ ሰፈር ነው ተከራይቶ የሚኖሩ ሰውየውን አገኘሁት። ቢዝነስ አልጀመረም። በቃ ላይፉ እዛ እሱ ቀስቀስ አላለ፣ ምንም አልተንቀሳቀሰም። ስለዚህ ምንድነው ኢንፎርሜሽን በጣም ቺፕ ነው በዚህ ኢራ። ኤቭሪበዲ ኢንፎርሜሽን አክሰስ ማድረግ ይችላል። ትልቁን ዲፈረንስ የሚያመጣው አክሽን ነው። ስለዚህ አክሽን የጀመሩ ሰዎች፣ ኤጁኬትድ የሆኑም ሰዎች፣ በጣም ሰክሲድ ያደረጉ ሰዎች አሉ። ኤጁኬትድ ደግሞ ሆነው ላይፍ ላይ በጣም ሚዘሬብል የሆነ ላይፍ የሚኖሩ ሰዎችም ደግሞ አሉ። ለዛ ነው ብዙ ጊዜ አሁን ላይ ስፔሻሊ ናውዴይስ ምንድነው ኤጁኬሽን ትራሽ ነው መማር የለብንም ምናምን የሚል ኮንክሉዥን ላይ እየደረሱ ነው አይደል? አሁን ላይ ታች ክላስ ሄደህ እኮ ሃይስኩል ውስጥ ምንድነው መሆን ትፈልገው ብትለው ልክ ድሮ እንደኛ ዶክተር፣ ኢንጂነር ምናምን መሆን ፈልጋለሁ የሚል ሰው እየጣጣ ነው። ለምን? በጣም የተማረ ሰው ሰፈራቸው ውስጥ የሚያውቁት ሰው አለ። ነገር ቤት ኪራይ መክፈል በጣም ስትራግል እያደረገ ያለ ሰው አለና እኔ ሪኮመንድ ማድረገው ፕሊዝ ማለት በጣም አንደኛ ፐርፌክት እስከሆነ መጠበቅ የለብንም። ሁለተኛ ደግሞ ምናቃትን ነገር ወደ አክሽን ለመቀየር ብንተጋ ቶሎ እንኳ ሰክሲድ ባናደረግ የሆነ ጊዜ ላይ ቼንጅ መምጣቱ አይቀርም። ሞቲቬሽን ስፒከር ያስፈልጋል ብለህ ታስባለህ? እኔ ሰልፍ ዴቨሎፕመንት ለእኛ ሀገር ያስፈልጋል ብዬ አስባለሁ። ግን እኛ ኤክሰርሳይዝ እያደረግን ባለ ነው እንትን ግን አይደለም። አብዛኛው እኛ ሀገር ላይ ምንድነው በጣም ሰው ሞቲቬትድ ይሆናል፣ ሃይፕ ይሆናል።
ዜን በቃ እኔ ማድረግ እችላለሁ እና በጣም ኢሉዥን ውስጥ ይገባና አክሽን የለውም። ዜን ላይፍ አንድ ሁለት ጥፊ ስታቀምሰው ያኔ በቃ ግራውንድ ይነካል ማለት ነው። ወድቋል። በቃ የለም ትቶታል። ጊቭ አፕ አድርጎት ይሄ ፓሽኔ ነው ምናምን ሲል የነበረውን ነገር ረስቶታል። ምንድነው ሰልፍ ዴቨሎፕመንት ማለት? አንደኛ ያለህን ፖቴንሻል ሪኮግናይዝ ማድረግ፣ ማይንድክ እንዴት ኦፕሬት እንደሚያደርግ ማወቅ፣ ፋይናሊ ደግሞ ያለን ፖቴንሻል እንዴት ሌቨሬጅ ላደርገው እችላለሁ፣ እንዴት ወደ ሞኔታይዝ ላደርገው እችላለሁ፣ እንዴት ላድግ እችላለሁ። ምክንያቱም ላይፍ ማለት በጣም ብዙ ኤሪያዎች አሉት። ባይዚ ሰልፍ ዴቨሎፕመንት ማለት እሱ ነው። ስፒሪቹዋሊ ዴቨሎፕ ማድረግ አለብህ። እኛ እዚህ ጋር ስፒሪቹዋል ምናምን ብለን እንደምንለው አይደለም፣ እንደቻገር አለ ስፒሪቹዋል ሴዝ በደንብ የምትፈልገውን ነገር አኳየር ለማድረግ ስፒሪቹዋሊ ማቹር ማድረግ አለብህ። ሁለተኛ ጤናክ ላይ በደንብ ኢንዱር ማድረግ አለብህ። ጤናክ፣ ፋይናንሻል ላይፍ፣ ሶሻል ላይፍ፣ የፋሚሊ ላይፍ፣ እነኚህ ሁሉ ሰልፍ ዴቨሎፕመንት የሚገቡ ነገሮች ናቸው አይደል? ምክንያቱም አንተ ፋይናንሻሊ በጣም ክላይማክስ ላይ ደርሰህ ቶፕ ላይ ደርሰህ ጤናክ በጣም የተመታ ከሆነ አፍተር ኦል ገንዘቡን ሜክ አድርገዋል ሴንስለስ ነው የሚሆነው። ሰልፍ ዴቨሎፕመንት ማለት እነኚህን ሁሉ ላይፍ አስፔክቶች አንድ ላይ አምጥቶ መርጅ አድርጎ ላይፍን ሊድ ማድረግ ነው። ግን እኛ ምንድነው ቁጭ ብለን ወይም ሜዲቴት እናደርጋለን ወር ደግሞ ሞቲቬሽናል ስፒከሮችን እናዳምጣለን፣ ኮንቴንት ኮንሱም እናደርጋለን። ግን ግራውንድ ላይ የሚሰራ ስራ የለም። ላይፍ ደግሞ ዲሲፕሊን ይፈልጋል፣ ኮሚትመንት ይፈልጋል፣ ቻሌንጆችን ማለፍ ይፈልጋል። እና እኛ ሀገር ላይ ሰልፍ ዴቨሎፕመንትን አልተረዳ ነውም ብዬ ነው ኮንክሉድ ማለት ነው። ኢቨን ሶሪ ፎር ዘ ተርም አንዳንድ አሰልጣኞች ራሱ አሰልጣኝ ነን ብለው የሚመጡ ሰዎች ሰልፍ ዴቨሎፕመንት በስትክክል አልተረዱትም። በቃ ማለት ቁጭ አድርጎ ሜዲቴት ምናምን አድርግ ይልሃል፣ ዲፕ ላይ አይገቡበትም። ፓራዳይም ምናምን ሽፍት ምናምን አድርግ ይልሃል። ፓራዳይም እንዴት ነው ሽፍት የምታደርገው? ለምንድን ነው ሽፍት የምታደርገው? ሽፍት ስታደርግስ ዳይሬክሽን ሴት መደረግ አለበት። አንተ እኮ የሆነ ኮሚትድ ሁነህ ለምሳሌ ትምህርት ላይ ለምንድን ነው በጣም ዴዲኬትድ ሁነን ስለምንማር ግሬድ ሰክሲድ እናደርጋለን አይደለ? ዳይሬክሽን አንደኛ ትክክለኛ ዳይሬክሽን አለ ብለን ስላሰብን ነው። ሁለተኛ ደግሞ እንቅልፍ እኮ ይመጣል፣ ይደብርሃል፣ ማጥናት አትፈልግ ትችላለህ፣ ብዙ ኦፕሽኖች አሉ። ነገር ግን ዳይሬክሽን ሴት ስላደረግ ስላሰብክበት ማሳካት ስለምትፈልግ ይሄን ቻሌንጅ እንኳ ቢያጋጥምህ ትሄድበታለህ፣ ታሳካዋለህ። እና እኛ ሀገር ላይ ሰልፍ ዴቨሎፕመንትን በስትክክል አልገባንም። ኢቭን የሚያሰለጥኑ ሰዎች በስትክክል አልገባቸው። ብዙዎቹ ልክ እንዳልከው እነሱም ትንሽ ነው የገባቸው። ያችን ትንሽ የገባቻቸው ነገሮች ያው ፐብሊክ ላይ ይዘው ይወጣሉ። አብዛኛው ጄኔሬሽን እነሱም ሳይስተካከሉ በደንብ ምን ማድረግ እንዳለባቸው ሳያውቁ ነው አንተን ሞቲቬት ላድርግህ አንተ ተስተካከል ይለዋል እሱ ሳይስተካከል። እና ሰልፍ ዴቨሎፕመንት ችግር አለበት እያልኩ አይደለም። በጣም እኔ በደንብ ሪኮመንድ አደርጋለሁ ሰልፍ ዴቨሎፕመንትን፣ ግን እኛ ጋር መስተካከል አለበት። ከዚህ ላይ ያይዘን አንድ ሰው ዲሲፕሊንስ እንዴት መገንባት ይቻላል? ይህ አሪፍ ጥያቄ ነው የጠየቀኝ። እኔም በደንብ ቻሌንጅ የሚያደርገኝ ነገር ነው። ዲሲፕሊን መሆን እኔ በጣም ያቅተኛል አንዳንዴ ነው። ላይፍ ላይ ደግሞ ትልቁ የሚያስፈልገው ነገር ዲሲፕሊን ነው። ምክንያቱም የሆነ ዳይሬክሽን ውስጥ መግባት ምን እንደምትፈልግ ቆይተን ቢሆን ፊገር አውት ልታደርገው ትችላለህ። በቃ አንተ መሄድ የምትፈልገውን መድረስ የምትፈልገውን አቺቭ ማድረግ የምትፈልገውን አወቅከው። ካወቅከው በኋላ አሁን ካለህበት ፖዚሽን አሁን ካለህበት መድረስ ወደምትፈልገው ዳይሬክሽን ስትሄድ መዳረሻ ላይ መድረስ አለመድረስ ዲተርማይን የሚያደርገው ዲሲፕሊን ነው። አሁን ለምሳሌ እዚህ ነው ያለሁት፣ እዛ እስክደርስ ድረስ ዲሲፕሊን ማተር ያደርጋል። ስለዚህ እሱ ደግሞ በብዙ ነገሮች ላይ ኢንፍሉዌንስ ትደረጋለህ። ዲሲፕሊንን ብዙ የሚገዳደሩ ነገሮች አሉ። ኢንቫይሮንመንት ማተር ያደርጋል፣ አስተዳደግህ፣ ብዙ ፋክተሮች አሉ። ዲሲፕሊን በአንድ የሚመጣ ነገር አይደለም። ኤክሰርሳይዝ እያደረግ ሪፒትሊ እያደረግከው እዛ ኤሪያ ላይ ስትቆይ የምታመጣው ነገር ነው። በቃ አውቶማቲካሊ እኮ የምናደርጋቸው ነገሮች አሉ አይደለ? ባይ ዲፎልት እነኛ እኮ አውቶማቲክ ከመሆናቸው በፊት በዲሲፕሊን ስላደረግናቸው ደጋግመን ስላደረግናቸው እና ዲሲፕሊን ላይ ትልቁ ነገር ሬፒቲሽን ነው ያስባሉ። እንደ ዲጂታል ማርኬቲንግ ወይም ሶሻል ሚዲያ የምሰራው እና ሶሻል ሚዲያ እንዴት እንጠቀመው? አሁን ላይ ምንድነው መሰለህ፣ አሁን ላይ ያለ ነገር ሀሳብ የሚሸጥበት ዘመን ነው። ሀሳብን ራስን ያለችን ታይለንት የሚሸጥበት ዘመን ነው። ድሮ ያለ ነገር ወይም ትልቅ ነገር ጎላ ካለው ነገር አታወጣውም፣ እችን መቀለለት ትላለህ። አሁን ግን ትንሿ የኔ ችሎታ ማውጣት ይችላል። ስለዚህ ይህን ነገር እንዴት አድርገን ማሳደግ እንችላለን? ለምሳሌ መጀመር የሚፈልጉ ሰዎች እንዴት መጀመር ይችላሉ? በቃ እኔ አሁን የዚህ ፖድካስት ራሱ ትልቁ ነገር ይሄ ነው የሚሆነው እና ሶሻል ሚዲያ አሁን ላይ አይዶን ነው በጣም ፓወርፉል ሆኗል። እኔ በደንብ ሰው እንዲረዳው ፈልጋለሁ። እኔ እንኳ አሁን ኤሪያው ላይ እንደሚሰራ ሰው በደንብ የተረዳሁት ነገር ፎር ዘ ፊውቸር የዲጂታል ፕላትፎርም ሶሻል ሚዲያ ወዴት ይሄዳል ብለህ ስታስብ የሆነ ሚራክል ይፈጥራል ብዬ ነው የማስበው። ምክንያቱም
አሁን ድሮ ትራዲሽናል የምናደርጋቸው የነበሩ ነገሮች ወደ ሶሻል ሚዲያ እየመጡ ዲጂታላይዝ እየተደረጉ ድሮ አሁን ባነር ይሰቅለህ ነበር፣ ቲቪ ሬዲዮ ላይ ነበር ማስታወቂያ የሚሰሩ አይደለ? ትንሽ አቅም ያላቸው ሰዎች ነበሩ ቢዝነሳቸውን ፕሮሞት የሚያደርጉት። አሁን ላይ ግን ኤቭሪበዲ አንድ ፍርፍር የምትሰራ ትንሽ ቡና ቤት ያላት ወረሙ ሻይ የምትሰራ ሴት ቢዝነሷን ፕሮሞት ማድረግ ትችላለች። በቲክቶክ የምታስተዋውቀው በቃ ትቀርጻለች፣ ስልኳን ታወጣለች። እኔ እዚህ አካባቢ ነኝ ያለሁት ማቀርባቸው ሰርቪሶች እንደዚህ እሰራለሁ፣ ፍርፍር እሰራለሁ፣ ያላችሁበት ላደርስላችሁ እችላለሁ። በቃ ድሮ ማትታወቅ የነበረች ሴት በቃ አሁን ላይ ትታወቃለች ማለት ነው። ከቤታቸው የሚሰሩ ሰዎች አሉ። የሆነ አርቲፋክትስ ምናምን ይሰራሉ፣ የእጅ ስራ ይሰራሉ። ማታ ላይ ይገባሉ፣ ፕሮዳክቱን ይዘውት ይገባሉ። ዜን ሰው ይገዛቸዋል። ኦፊስ ምናምን ሱቅ ምናምን ላይ ያስፈልግ ይችላል። ቢዝነስ ላይ በጣም ሚራክል እየፈጠረ ነው ያለው። እኛ አሁን በጣም ከትልልቅ ካምፓኒዎች ጋር እንሰራለን። ሪል ስቴትን ጨምሮ ትምህርት ቤቶች አሉ፣ የተለያዩ ኢምፖርት ኤክስፖርተሮች ምናምን አሉ። እና አሁን ላይ ኢቢኤስ ላይ የሚያስተዋውቅ ቲቪ ላይ የሚያስተዋውቅ ሰው የለም፣ እየቀረ ነው ያለው። ምክንያቱም በየ10 ደቂቃዎች ቼክ የምናደርገው ሶሻል ሚዲያ ነው። እጅ ላይ ነው፣ ስልክ እጃችን ላይ ነው ያለው። ፕላስ ደግሞ አሁን እዛ ጋር ትራዲሽናል ሚኒስትሪ ሚዲያውን ለማስታወቅ ኮስቲ ነው። አንደኛ ኤክስፔንሲቭ ነው። ኤርታይም ስትገዛ ፕሮዳክሽን ምናምን ስትል ኮስቲ ነው። ስለዚህ እዛ ጋር ፕሮሞት የሚያደርጉት ትንሽ ቢዝነሶች ናቸው። እዚህ ጋር ግን ኤቭሪበዲ ፕሮሞት ማድረግ ይችላል። ኤክስፔንሲቭ አይደለም። ተደራሽነቱ በጣም ታርጌት አድርገህ መስራት ትችላለህ። ለምሳሌ አንተ የሆነ ፕሮዳክት ወር ሰርቪስ ይዘህ ከመጣክ ፔይድ አድ የሚባል አለ። ፌስቡክ ላይ፣ ኢንስታግራም ላይ፣ ጉግል ላይ ይሰራል። አሁን ሊንክዲንም ወደዛ እየገባ ነው ሶሻል ሚዲያ። አንተ ሴግመንት ታደረገውና የአንተ ከስተመሮች ጋር ማስታወቂያ እንዲደርስ ታደርጋለህ። ምን ማለት ነው? ለምሳሌ አሁን ይህን ማይክ እኔ መሸጥ ብፈልግ ነው ማድረግ እችላለሁ። ይህን ማይክ የሚገዙ ሰዎችን በዴሞግራፊ፣ በኤጃቸው፣ በኢንካም ስታተሳቸው፣ በሚኖሩበት ሎኬሽን፣ በኢንተረስታቸው ሞር ኮንቴንት ክሬሽን ላይ ኢንተረስትድ የሆኑ ሰዎች ፕላስ ደግሞ በብሄራቸው ሴግመንት አድርጌ ማስታወቂያው ለእነሱ እንዲደርስ አደርጋለሁ። ስለዚህ ኢንተረስትድ የሆኑ ሰዎች ጋር ማስታወቂያው ስለሚደርስ አክሽን ይወስዳሉ። እና አሁን ሶሻል ሚዲያ ትልቅ ፓወር ነው። ኤቭሪበዲ መጠቀም አለበት ብዬ አስባለሁ። ከ3-4 ዓመት በፊት እኮ አካዳሚካሊ በምንም አናቃቸው ልጆች የሆነ ጊዜ ላይ ኮንቴንት ክሬሽን ሲጀምሩ ሙድ ሲያዝባቸው የነበሩ ልጆች አሁን ላይ ለእናቴ ቤት ገዛው መኪና ገዛው የተባለው አጭበርብረው አይደለም። ላይፍ ይቀየራል። ሃው ኢት ወርክስ እንደዛ ነው የሚሰራው። ኮንቴንት ክሬሽን ሶሻል ሚዲያ ትልቅ ፓወር አለው። የተጠቀሙ ሰዎች እየተቀየሩ ነው። ያልተቀየሩ ሰዎች ደግሞ ተበድረው ከኢትዮ ቴሌኮም ካርድ ሞልተው ሰው ለመሳሪያ ደግሞ የሚጠቀሙ ሰዎች አሉ። ዘ ቾይስ ኢዝ ዮርስ። እንትን ማለት ትችላለህ። እሱም ተው አንተ የመንግስት ሚዲያዎች ለምንድን ነው ወደ ሶሻል ሚዲያ ያመጡት? አሁን ቲክቶክ ላይ አሉ አይደለ? ትልቅ የመንግስት ኦፊሻሎች ቀላል ነው ተደራሽ የሚሆነው በቀላሉ ወደ ሰው ፍሰት ያለው እሱ ነው። ፍሰት አለው እንጂ እኮ ሜንስትሪም ሚዲያው እኮ መንግስት አቴኒ ታይም እኮ አዘግቶ የፈለገውን ነገር ላውንች ማድረግ ይችላል፣ ማውራት ይችላል። ስላጡ አይደለም ወደ ሶሻል ሚዲያ ያመጡት። ትልቅ አቴንሽን ስላለ ነው ሶሻል ሚዲያ ላይ። ይሄን እያየ ግን የሚሸወድ ሰው ካለ እኔ አይ ነው በምን እንደማስረዳው አላውቅም። እና ደግሞ ኮንቴንት ክሬሽን ላይ ምን አለ መሰለህ፣ አሁን አንድ ክሊኒክ መክፈት የፈለገ ሐኪም መክፈት ስለፈለገው ነገር ቀድሞ እያስተማረ መሄድ ይችላል። ለምሳሌ ኒሞኒያ በእንደዚህ አይነት ሚስ ይመጣል፣ ኒሞኒያ እንዳይዛችሁ እንደዚህ ማድረግ አለባችሁ፣ ፕሪቬንሽን ሜካኒዝሞች እንደዚህ ናቸው እያለ ሰውን ፎር ፍሪ ያስተምረዋል። ስለዚህ አንደኛ ፕሮፌሽኑን አሳየ፣ ሁለተኛ ደግሞ እዛ ነገር ላይ ሰዎቹ ትረስት ያደርጉታል። ያለውን ዲማንድን ማወቅ ይችላል። የት አካባቢ ነው፣ በምን አይነት ሚስ ነው የሚመጣው፣ ዜን ደግሞ ዲማንድ እንዳለው ኢቫሉዌት አድርገህ ትጨርሳለህ። ዜን ሰዎቹ አክመን ይለዋል። አክመን ወይም ደግሞ የምታውቀው ቦታ ካለ አመልክተን ይለዋል። ዜን አንተ እኔ ያለው አይደል እንደዚህ ጋር ቦታ ከፍቻለሁ ክሊኒክ ከፍቻለሁ እና አቤት ሰርቪሱ። ስለዚህ ኤኒ ማይታወቅ ሰው መጥቶ ሐኪም ነኝ እንደዚህ አክማለሁ ክሊኒክ ከፍቻለሁ ከሚል ሰው እና ሶሻል ሚዲያ ላይ መጀመሪያ ፎር ፍሪ ሰርቭ እያደረገ ከነበረ ሰው የትኛው ነው ቶሎ ትረስት የሚያገኙት? እኔ ያንን ነው የምታምነው። ምክንያቱም በነፃ አስተምረዋላ። ስለዚህ ጠንካራ ጎን አይቼበታለሁ። ጠንካራ ጎን አይተህበታል። ሳትከፍለውም ደግሞ ፎር ፍሪ አስተምረዋል። ስለዚህ ይሄ ለማንኛውም ኮፊ ሃውስ ሊሆን ይችላል፣ ኤኒ ምንም አይነት ፕሮዳክት ወይ ሰርቪስ ላይ ለገቡ ሰዎች ይሰራል። ኮንቴንት ክሬሽን በጣም ትልቅ ፓወርፉል ነገር ነው። ነገር ግን ብዙ ሰው ደግሞ ኮንቴንት ክሬሽን ማይጀምርበት ሚስ ጊር የለኝም ይላል፣ ካሜራ የለኝም፣ ወር ደግሞ ፋንሲ የሆነ ላይት ምናምን ይፈልጋል። በትልቁ ነው የሚያሰብሰው፣ በትልቁ ነው የሚጀምረው እና ላይሟላልህ ይችላል። አሁን ጊር ለመግዛት በጣም ኤክስፔንሲቭ ነው መቼም አይሟላም እንደምታውቀው ማለት እና በስልክ መጀመር ትችላለህ። አሁን ላይ ደግሞ ሶሻል ሚዲያዎችን በደንብ ፑሽ የሚያደርጉት የኦርጋኒክ የሆነ ኮንቴንት አሪፍ ጽድት አድርገህ ኤዲት ስላደረግከው ፋንሲ የሆነ ካሜራ ምናምን ስለተጠቀምክ አይደለም። ቫሊዩ ምንድን ነው? አንተ ክሬት የምታደርገው ኮንቴንት የሰዎቹን አቴንሽን ሊገዛ ይችላል ወይ? ይፈልጉታል ወይ?
ነው ኢንተረስት ቤዝድ ነው የሆነው እንጂ በአሪፍ ካሜራ ስለተቀረጸ ምናምን ነገር እሱ ሰከንዳሪ ነው። መጀመሪያ ላይ የአንተ ኮንቴንት ያን ሰው ሊገዛው ይገባል። እና እዚህ ነገር ላይ ጋይስ ተመልካቾች በደንብ ፕሊስ ማለት እንትን ስሩ። ኮንቴንት ይምሬ ነው ማለት እኔ ኢቨን የተሸወድኩበት ታይም ይቆጨኛል በደንብ ፑሽ ለማድረግ በጣም እንትን ይለኛል። አሁን ላይ ቢዝነሶች ምን ያክል እየተቀየሩ እንደሆነ ስለማውቅ በቃ አንተ አይገዛም እዚህ ሀገር ላይ ይሄ ፕሮዳክት የሚፈልገው ሰው የለም ብለህ የምታስበውን ፕሮዳክት ሶሻል ሚዲያ ለማስታወቂያ የምንሰራላቸው ድርጅቶች በቃ አልቆ የእነሱን ጨርሰው ኢቭን ከሌላ ከስተመሩን ወስደው የሚሸጡ ሰዎች አሉ በሶሻል ሚዲያ ማለት ነው። አንተ ሲኖትራክ የምሬ ነው ማለት ሲኖትራክ ሎደር ኢምፖርት እያደረጉ የሚሸጡ ካምፓኒዎች አሉ ኢትዮጵያ ውስጥ። አሁን ሲኖትራክና ሎደር ምን ያክል ሰው ነው ኢትዮጵያ ውስጥ አፎርድ ማድረግ የሚችለው ብለህ ስታስብ ኦልሞስት ቢሎው 1%። ትንሽ ነው። ሶሻል ሚዲያ ላይ ኢቭን ከስተመር እናገኛለን ብለህ አታስብም። ዝም ብለህ ውጭ ያለ ሰው ግን የሚሰሩ ሰዎች አሉ። እንደዚህ በጣም ኤክስፔንሲቭ የሆኑ ፕሮዳክቶች አይደለም ቡና ሻይ ምናምን የሚሰሩ ሰዎች፣ ካፌ ያላቸው ሰዎች፣ ልብስ ያላቸው ሰዎች ማለት ነው። ሶሻል ሚዲያ ቬሪ ፓወርፉል። በደንብ ቢሰሩ በጣም ይጠቀማሉ። አሁን ላይ ለወጣቶች ምን ትላቸዋለህ? ለምሳሌ አሁን ትምህርቴን ላቋርጥ ወይስ ዩኒቨርሲቲ ልጨርስ ልለፈው ይህን ነገር ሚል ውዝግብ አለ። አሁን ላይ በብዛት ባይዘው ወይ ትምህርት ይጠቅማል አይጠቅማም ወደሚለው ገብቷል ሰው እና ስለዚህ ይህን ነገር በምን አይነት እናስኬደው? ኖርማሊ ፎርማል ኤጁኬሽኑ የመጣንበት ትምህርት ቶታሊ መተው አለብን ብዬ አላስብም። የሚጠቅመን ፓርት አለ። ምክንያቱም የሆኑ ነጋዴዎች አሉ አይደለ? በጣም ብዙ ገንዘብ አላቸው፣ ነገር ግን መጻፍ ማይችሉ ሰዎች አሉ። ያ ነገር ምን ያደርጋቸዋል? ኦልሬዲ ኮንፊደንት እንዳይሆኑ ምናምን ያደርጋቸዋል፣ እንዲጠራጠሩ ያደርጋቸዋል። በቃ ማለት መሄድ ባለብህ ስፒድ አትሄድም። ትምህርት ያስፈልጋል፣ ግን ራይት ኤጁኬሽን መማር አለብን ነው። ምንማረው ነገር ትክክለኛ መሆን አለበት፣ ኢምፕሊሜንቴብል መሆን አለበት። በምን አይነት ትክክለኛ ይሁን? ለምሳሌ በጣም አሪፍ። በምን አይነት ትክክለኛ ይሁን? ኢምፕሊሜንቴብል ይሁን፣ የእኛን ሀገር ኮንቴክስት ያገናዘበ ይሁን፣ አውርደክ የሚያሰራክ መሆን መቻል አለበት። እሱማ የለማ እንደሱ ማድረግ እኮ አንችልም። እኛ ካሪኩለም የተቀረጸልን ነው። ከፎርማል ኤጁኬሽን አንተ ሲስተሙን መቀየር አችልም አይደል? ኢንዲቪዥዋል ነገር አዲስ ካሪኩለም ለአንተ ተብሎ ዲዛይን ያደረገ ምን ማድረግ ይቻላል? ትምህርቱን ተማረው። ከፎርማል ኤጁኬሽን የምታገኛቸው ነገሮች አሉ። እሱን ትይዘውና ግን ፉሊ ግን እዛ ነገር ላይ ዲፔንድ መሆን የለብን። እንደ ሳይድ ደግሞ በራስክ አሁን ላይ ኦንላይን ላይ ራስን ስኪል ዴቨሎፕ ማድረግ ይችላለን። ስለዚህ ፎርማል ኤጁኬሽን ላይ የሚሰጥቅ ማሱን ባገናዘበ መልኩ ነው። ለምሳሌ አሁን አንድ ሲቪል ኢንጂነሪንግ ከሆነ አንድ ሰው እየተማረ ያለው ሲቪል ኢንጂነሪንግ እንደ ሀገር ኢትዮጵያ ያስፈልገኛል ብላ ያዘጋጀችው ካሪኩለም አለ። ያ ነው የሚሰጥቅ። አንተ በጣም ጎበዝ ትሆን ትችላለህ፣ ሲቪል ኢንጂነሪንግ መካከለኛ ትሆን ትችላለህ። የአንተን ፖቴንሻል ያገናዘበ አይደለም የሚሆነው። ካሪኩለሙ ሀገር የተስማማችበት ዲዛይን አድርጋላለህ። ስለዚህ በዛ ነው አስተማሪ ፍሎ የሚያደርገው፣ የሚያውቀውን ነገር ነው የሚያስተምርህ። አንተ ግን ማድረግ ትችላለህ። ሲቪል ኢንጂነሪንግ ላይ በጣም መቀጠል የምትፈልግ ከሆነ ኤክስፐርት መሆን የምትፈልግ ከሆነ አሁን በሲቪል ኢንጂነሪንግ ምንድን ነው እየተሰራ ያለው ማርኬቱ ላይ የትኛው እውቀት ነው የሚያስፈልገው የሚለውን ነገር በደምብ ቼክ ታደርግና በራስህ ያን ነገር ትማራለህ። እኔ አሁን ለምሳሌ ኤምቢኤን የተማርኩት ብያለሁ። ኤምቢኤ ስማር በቃ ከብዙ ዓመት በፊት የተጻፉ መጽሐፎችን ሬፈረንስ እያደረግን የተማርነው። አምጥተህ አሁን ላይ ባለው ዘመን ኢምፕሊመንት አታደርጋቸውም። ኦልሬዲ አውትዴትድ የሆኑ ሪሶርሶች ናቸው። ስለዚህ ምንድን ነው ያደረግኩት? ቁጭ አድርጌ ራሴን አሁን ላይ ከረንትሊ ያለውን ኦኬዥን ያገናዘቡ ሪሶርሶች አሉ፣ መጽሐፍት አሉ፣ የተጻፉ መጽሐፍት፣ ሪሊ ስራውን በሚሰሩ ሰዎች የተጻፉ መጽሐፍት፣ ኮርሶች አሉ። እነኛን ኮርሶች መውሰድ ትችላለህ። እኔ አሁን ኮርስ ወስጃለሁ። ዲጂታል ማርኬቲንግ ላይ ኮርስ ወስጃለሁ። አሁንም ወስዳቸው ኮርሶች አሉ። እዛ ኤሪያ ላይ በደንብ ኤክስፐርት የሆኑ ሰዎች ስራውን እየሰሩ ያሉ ሰዎች አሉ። ስለዚህ ስራውን እየሰሩ ካሉ ሰዎች ሄደህ ኮርስ ትወስዳለህ። እኛ ሀገር ላይ ግን ኮርስ ሲባል ሰው ትክክለኛ ፐርስፔክቲቭ አይደለም ያለው። ለምን እኛ እኮ ተከፍለን ምናምን ማስተርስ ምናምን ስንማር 80 ምናምን ሺህ ብር ከፍለን ተምረናል። ያ ነገር ግን የተማርከው ነገር ማርኬቱ ላይ ተፈላጊነት አለው ኢምፕሊሜንታብል ነው ወይ ስትል አይደለም። የሆነ ሰው አንተ መስራት የምትፈልገውን ስራ እየሰራ ያለ ሰው ካስተማረክ እያንዳንዱ ነገር ሪል ኢምፕሊሜንታብል የሆነ ነገር ካስተማረክ እድሜህን ነው የሚቆጥብልህ። እሱ ረጅም ዓመት ፊገር አውት አድርጎ ተጨናንቆ ወድቆ ተነስቶ ያገኘውን ነገር ፓኬጅ አድርጎ አዘጋጅቶላል። ስለዚህ ያን ነገር ከምችል ከሆነ ከፍለህ መማር፣ ካልቻል ግን ፎር ፍሪ ቲዩብ ለራስህ ማስተማር ትችላለህ። በጣም ቀላል ስለሆነ በዚህ ዘመን ማለት ነው። ተቀጥሮም ቢሆን መማር ተቀጥሮ እዛም መስራት ያ እሱም አንድ ኦፕሽን ነው። ኢንተርን ሆነ ተቀጥረህ እዛ ፎር ፍሪም ሊሆን ይችላል፣ ወይ ደግሞ እንደ ኢንተርንሽፕ ትንሽ የገንዘብ እየተከፈለ ቢሆን ያ ሰው እንዴት ነው የሚሰራው፣ በምን አይነት የሚሰራ እያንዳንዱን ነገር አንተ መውጣት ኮረጃ መውጣት ትችላለህ። በዚህ እዚህ ጋር ብሪፍ ማድረግ የምፈልገው ነገር ቢዝነስ ላይ መኮረጅ ነው። ትምህርት ቤት ስንማር ምንድን ነው የተባልን የተነገረው? የምትኮርጅ ከሆነ አንተ ወረስ ተማረ ፓኒሽ ነው የምትደረገው። ቢዝነስ ላይ ግን ትኮርጃለህ። ያዋጣል። ምክንያቱም አንተ የሄድክበትን ፓስ
ሞዴል አረግና ኮረጅ ሲባል ሙሉ ለሙሉ ኮፒ አድርገህ ድገመው ሳይሆን ሞዴል ነው ማድረግ። ይህ ሰው ሰክሲድ ያደረገው ምን ላይ ነው? ምን ስላደረገ ነው ይህን ሪዛልት ያመጣው? ምን ስላደረገ ነው እዚህ ጋር ፌል ያደረገው? ስትሬንግዝን ለእኔ ኢንፑት አድርጌ እጠቀመዋለሁ፣ ዊክነስን ደግሞ አስተካክዬ እጠቀመዋለሁ። ስለዚህ ኮፒ ነው የምታደርገው እንዴ? ብዙ ኮፒ የተደረጉ ቢዝነስ ሁሉም እንደ እኛ ሀገር ላይ። ስለዚህ ኤጁኬሽን ላይ ያለው ነገር ብሪፍ ለማድረግ ራይት ኤጁኬሽን መማር አለብን። ትክክለኛው ትምህርት መማር አለብን። የሚሰራ መሆን መቻል አለበት። ኢምፕሊሜንቴብል ይሁን። እሱን ግን እኛ መቀየር ስለማንችል ኤጁኬሽኑን ፎር ጉድ ከፎርማል ኤጁኬሽን መውሰድ ያለብን እንውሰድ። በራሳችን ደግሞ አዲሽናል ነገሮች እንጨምር። እዛ ጋር የምናገኘው ነገር እና እዚህ ጋር የምናገኘው ነገር ቶታሊ የሚለያይ ስለሆነ ይሄን እኔ ክላስ ስንማር ማስተር ስንማር ሜይ ቢ ስለሚጠቅም ሼር ላድርግ። ስንማር ከአስተማሪያችን ጋር ከፕሮፌሰር ጋር ተጣልተናል። ለምንድን ነው የጠላ ነው? አንተ ቢዝነስ አድሚኒስትሬሽን ስትማር እንዴት ወጥተህ ቢዝነስ ላውንች ማድረግ እንዳለብህ፣ እንዴት ፕሮብለም ሶልቭ ማድረግ እንዳለብህ ነው እንጂ መማር ያለብህ። የሆነ መስሪያ ቤት ተቀጥረህ ስትሰራ እንዴት ነው ለአለቃ መታዘዝ ያለብህ የሚለውን ነገር አለ መማር ያለብህ። ግን ምንድነው አስተማሪያችን ሲያስተምረኝ ነበረ ካምፓኒውን ቪዥን እንዴት አቺቭ ማድረግ እንዲችል አንተ እንዴት ነው ኦፕሬት ማድረግ ያለብህ የሚለውን ነገር ነው። ግን ፎከስ ሆኖ መሰራት ያለበት መማር ያለበት የቢዝነስ ኢንቫይሮንመንቱ ምን ይመስላል፣ እንዴት ነው ዲሲሽን ዲሳይድ የምታደርገው፣ በምን አይነት ሚስ ብትሄድ ሰክሴት ታደርጋለህ፣ ምን ደግሞ ሬድ ፍላጎች አሉ፣ እነኛ ደግሞ ምንድነው መንካት የሌለበት የሚለውን ነገር ነው ቼክ ማድረግ ያለብህ። እና አንፎርቹኔትሊ አብዛኛው አስተማሪም ሆነው የሚመጡ ሰዎች ኤክስፒሪየንስ አድርገው የሚያውቁ ሰዎች ስላልሆኑ ጀስት ቲዮሪውን ስለሆነ የሚያውቁት ብዙ ከፎርማል ኤጁኬሽን እኔ ኤክስፔክት አላደርግም። ፐርሰናሊ ግን አብዛኛውን ነገር በራሳቸው ቢማሩ ሪኮመንድ አደርጋለሁ። ዮናታንን ከ5 ዓመት በኋላ የት እናገኘዋለን? አንደኛ አሁን እየሰራሁበት ያለሁት ስራ ላይ ማለት ዲጂታል ማርኬቲንግ ስፔስ ላይ በደንብ ሌቭል አፕ ማድረግ እፈልጋለሁ። ትልቅ የማርኬቲንግ ኤጀንሲ እንዲሆን ፈለግ። ዳይናሚክ ዲጂታል ሲባላል ድርጅታችን አጠቃላይ ከማርኬቲንግ ጋር ሪሌትድ የሆኑ ነገሮችን ፓርቲኩላሪም ዲጂታል ማርኬቲንግ ስፔስ ውስጥ ነው የምንሰራው። አሁን ላይ በጣም ከብዙ ክላይንቶች ጋር እንሰራለን። እዚህ ላይ በደንብ ሌቭል አፕ ማድረግ እንፈልጋለን። በደንብ ከቢዝነሶች ጋር መስራት እንፈልጋለን። አሁን ላይ ምክንያት በጣም ብዙ ቢዝነሶች ስትራግል እያደረጉ ነው ያሉት ከስተመር በማጣት። ስለዚህ ሞር እነሱን ፑሽ አድርጋቸው ያላቸውን ፕሮዳክት ኦር ሰርቪስ መሸጥ ቻሉ ማለት እንደ ሀገር በጣም ተጠቃሚ ይሆናሉ። እኛም ደግሞ ያው ቢዝነስ ላይ እንዳለ ሰው አብረን ኮላቦሬት አድርጎ መስራቱ ጄኒውን ስለሆነ እሱ ላይ በደንብ ማድረግ እንፈልጋለን። ሁለተኛ ኤጁኬሽን ላይ የሆነ ኮንትሪት ማድረግ እፈልጋለሁ። ቅድም በጣም ብዙ ፓርቶች ላይ ስለ ኤጁኬሽን እያወራሁ ነበር ነው እኔ ምናምን አለው መሰለህ ብሌም በማድረግ አለ በቃ ብሌም ፕሮብለሙን ሪኮግናይዝ አድርገው ሁሌ ስለ ችግሩ እያወራክ መኖር ምንም ጠብ የሚል ነገር የለም። ስለዚህ አንተ ኤጁኬሽናል ሲስተሙ ችግር አለበት ብለህ ካሰብ እሺ አለበት፣ እሺ ምን ይጠበስ፣ ምንድነው አንተ ኮንትሪት ማድረግ ፈልገው ኤጁኬሽን ላይ ሪሊ እኔ ማድረግ በምችለው ነገር ማምጣት ፈልጋለሁ። የሆነ ሪዛልት ሰዎቹ የሆነ ስኪል ላይ ዴቨሎፕ እንዲያደርጉ አሁን ላይ ፋይናንሻል ስትራግል እያደረጉ ያሉ ሰዎች በቃ ግራ የገባቸው ሰዎች ሰርተፍኬቱ ዲግሪው ምናምን ኖሯቸው ምን መስራት እንዳለባቸው በጣም መሄጃ ያጡ ሰዎች የሆነ ስኪል ዴቨሎፕ አድርገው ወደ ገንዘብ ሞኔታይዝ ሊደረግ የሚችል ራሳቸውን ቤተሰባቸውን መቀየር እንዲችሉ ኤጁኬሽን ስፔስ ላይ የሆነ ኮንትሪቢዩት ማድረግ እፈልጋለሁ። ለእሱም ሬዲ እየሆንኩ ነው ያለሁት። እሱም ላይ በደንብ ፕራይሜርሊ እየሰሩ ያለሁት እዚህ ነው። ሌላ ደግሞ ያው ኮንቴንት ክሬሽን ላይ ኦፍኮርስ አንደኛው ቱል ስለሆነ በደንብ ፑሽ ማድረግ እፈልጋለሁ። እነኚህ ነገሮች ላይ ነው በደንብ እየሰራን ያለ ነው። አብዛኛው ነገር ደግሞ ያው እንግዲህ ስትሄድ አብዛኛው ነገር እየተቀረፈ ስለመሄድ እዚህ ላይ ነው ፎከስ ማድረግ። እዚህ ነገር ላይ ጥሩ ፖዚሽን ላይ ደርሼ ከ5 ዓመት በኋላ እንገናኛለን። ኦፍኮርስ በጣም አሪፍ እንጠብቃለን። እኛም የህይወት መርህ ምንድን ነው? አንተ አንድ ትልቁ መርሄ በቃ አመንኩበት ያን ነገር እንደሚያዋጣ ሰዎች እንደማይጎዳ ካወቅ አይ ሃቭ ቱ ኢምፕሊመንት። ሁለተኛ ጥሩ መሆን ኢኔሴንስ ባይ ዲፎልት እኛ ሰዎች ምንም ነገር ተንኮልም የለብንም መጥፎ ሰው ሆነን አይደለም ወደዚህ ምድር የመጣ ነው። ስለዚህ አብዛኛውን ነገር ተምረን መጥፎ ሰው መሆን ደግ መሆንን ኤክስፒሪንስ አድርገን ያመጣናቸው ነገሮች ናቸው። ስለዚህ እኔ አብዛኛውን ኢነርጂንም ኢንቨስት ማድረግ የምፈልገው ጥሩ ነገሮች ላይ ነው። ለሰው ጥሩ ነገር ማድረግ እፈልጋለሁ። ሰዎቹ ሲቀየሩ ማየት ለእኔ ትልቁ የህይወት ማለት ነው። በቃ ጥሩ ነገር ላይ ፎከስ ማድረግ ዴዲኬት ማድረግ። ሌላኛው ደግሞ ቻሌንጅ ላይፍ ላይ ያጋጥማል፣ ሪስክ ያጋጥማል። ላይፋችን ፉል ኦፍ ሪስክ ነው። ሁሌም ሪስክ ትወስዳለህ። አክሽን አለመውሰድም ሪስክ ነው፣ አክሽን መውሰድም ሪስክ ነው። ስለዚህ ሞር ሊያሳድጉ የሚችሉ ኔክስት ያለኝን ፖቴንሻል ማውጣት እንዲችሉ ያሉ ነገሮች ላይ ሞር ኢንቨስትድ ሁኜ ኢንተረስትድ ሁኜ መስራት ትልቁ መርሄ ነው። እነኚህ ናቸው። አይናው ብዙ ሰው የሚስማማባቸው ነገሮች ላይሆኑ ይችላሉ። እኛ መርህ ናቸው ብለን ሊስታውት ከምናደርጋቸው የተለዩ ሊሆኑ ይችላሉ።
እኔ እንደ ህይወት መርህ አድርጌ ፖዚቲቭ ሰው መሆን፣ ለሰዎች ጥሩ ነገር ኮንትሪቢዩት ማድረግ፣ ያመንኩበትን ነገር ማድረግ፣ ቻሌንጅ ሲመጣ ያን ነገር እንደሚያልፍ አምኔ ሞር ፑሽ ማድረግ ነው የምፈልገው። ዮናታንን በምን ያገኙታል? አድራሹ ምንድን ነው? ስልክ ወይ በቲክቶክ? ኢንተረስትድ የሆኑ ሰዎች ቅድም ያልናቸው ነገሮች ላይ በሁለት ኤሪያ ነው እኔን ማግኘት የሚችሉት። የመጀመሪያው ኖርማሊ ቢዝነሳቸውን በደንብ ሌቭል አፕ ማድረግ የሚፈልጉ ሰዎች፣ ምክንያቱም አሁን ቢዝነስ ኢንቫይሮንመንቱ በጣም ትርምስምስ ያለበት ታይም ስለሆነ ሞር ቢዝነስ ላይ ፑሽ ማድረግ የሚፈልጉ ሰዎች፣ በማርኬቲንግ ሰፖርት እንድናደርጋቸው የሚፈልጉ ሰዎች፣ በዳይናሚክ ዲጂታልስ በኩል ኖርማሊ ማስታወቂያ እንድንሰራላቸው የሚፈልጉ ሰዎች ኦልሬዲ የተለያዩ ሶሻል ሚዲያ አካውንቶች አሉ። ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ ላይ ያለን ዮናታን አምሳሉ ብለው ሪች አውት ማድረግ ይችላሉ። ኦር ደግሞ ኢንስታግራም ላይ አዘ ሴም ታይም ደግሞ አሁን ላይ በጣም ብዙ ሰዎች ገንዘብ ሜክ ማድረግ ይፈልጋሉ። አሁን ከሚሰሩት ስራ ተጨማሪ ስራ መስራት ይፈልጋሉ። ከቅጥር ህይወት ወጥቶ የራሳቸውን ቢዝነስ ላውንች ደግሞ ማድረግ የሚፈልጉ ሰዎች ኦፍኮርስ አዲስ ክሬት ያደረግነው ፋውንደርስ ኢምፓየር የሚባል ቴሌግራም ቻናል አለ። እዛ ቴሌግራም ቻናል ላይ ከዩቲዩብ፣ ከፌስቡክ፣ ከኢንስታግራም፣ ከቲክቶክ ተጨማሪ ማለት ነው በደንብ ኢንተረስትድ የሆኑ ሰዎችን ደግሞ እዛ ላይ በየ2 ሳምንቱ ላይቭ ሴሽኖችን ፎር ፍሪ እናዘጋጃለን። በየ2 ሳምንቱ ፎር ፍሪ ላይቭ ሴሽኖችን እያዘጋጀን ሰዎቹ አሁን ካሉበት ፖዚሽን እንዴት ነው ወደሚፈልጉት ነገር መሄድ የሚችሉት ፕራክቲካል የሆነ እኔ ሄድኩበትን ማለት ነው ሼር እናደርጋለን። ፎር ፍሪ ነው እስካሁን እንትን እያልን ያለ ነው። ሊንኩን ሼር እናደርጋቸዋለን። ወር ደግሞ ፋውንደርስ ኢምፓየር ብለው ሰርች ቢያደርጉ ማግኘት ይችላሉ። በጣም አሪፍ ዮናታን፣ ጥሪ አክብረህ ስለመጣ አመሰግናለሁ። አሪፍ ቆይታ አድርገናል። አመሰግናለሁ።